የረከሰን የሚመስለን ምን ስናረግ ይሆን? ያልተቀደሰን የሚመስለን ምን ስናረግ ይሆን? ክርስቲያን መሆናችን መታወቅ አለበት። በቃ ባለቤት እንዳለው መንቀሳቀስ ነው መቀደስ ማለት። ሐዋርያነት የሚሰጥ ነው እንጂ አንስተን የምንወስደው ነገር አይደለም። እግዚአብሔር የሚያደርገን ነገር ነው። ከመፍጨርጨራችን ጋር ከኋላ የሚረዳ ጸጋ አለ። እንደ ደረሰ ሰው ወይንም ደግሞ ዘላለሙ እዚህ ምድር ላይ እንደሆነ ሰው አይደለም መኖር ያለበት። ሰው እንኳን ሰውን ዝም ብሎ የማይጠራ ከሆነ እግዚአብሔርማ ሰውን እንዴት ዝም ብሎ ይጠራል? መድረክ ባገኘንና በጨፈጨፍናቸው እኛ ካለንበት እሱ ወዳየልን የምናደርገው ጉዞ ነው። ሐዋርያዊ ተልእኮ የመስጠትና የመቀበል ተልእኮ አይደለም። የመስጠት ተልእኮ ነው። በቃ የመሄድ፣ የመውረስ፣ የመለወጥ፣ የማጥመቅ፣ የራስ የማድረግ፣ የመቀየር ተልእኮ ነው። ምስጋና የሚገባው ደግሞ አለ። የሰራ ደግሞ አለ። የጸጋ ባለቤት ደግሞ አለ። ለመቀደስ የምናደርገው ሳይሆን ስለተቀደስን የምናደርገው ጸሎት የሚያደርገው ነገር አለ። ስለ የትኞቹ ግድ ብሎን እግዚአብሔርን እንጠይቃለን። የተቀበልነው እኮ የማይመጥነንን ህይወት ነው። መለኮታዊ ዘላለማዊ አንድያ ልጅ ኢየሱስ ክርስቶስ ነው። አብያተ ክርስቲያናት በዓለም ዙሪያ ያሉ የሚያልፉበትን ሁኔታ በእግዚአብሔር ፊት ይዞ ስለመቀመጥ ተመሳስሎ መኖር የእግዚአብሔር ሐሳብ አይደለም። ይሄ ህይወት ያጸልየኛል። የኢየሱስ ክርስቶስ ልጅነት አባቱ ያልቀደመው ልጅነት ነው። ሐሳባችን የተቆጣጠረው ነገር ድርጊታችንን ይመራዋል። እግዚአብሔር ሆይ በዚህ ጥናት ውስጥ ቃልህ እኔን ራሴን እየቀደሰኝ ይለፍ፣ እኛን ራሳችንን እያነጻን ይለፍ። እንደተለየ ሰው ለመኖር ግን እምነታችንን ሙሉ በሙሉ ጸጋው ላይ ማድረግ አለብን። ጌታን የምትቀበሉ ሰዎች ተብሎ ጥሪ ሲደረግ ጌታን የሚያውቀው ሰው የመውጫ ሰዓቱ ነው የሚመስለው። ግር ብሎ ህዝቡ ይወጣል። ኢየሱስ ክርስቶስ ለዘላለም አምላክ ነው፣ ጌታ ነው። እኛ ደግሞ ለዘላለም ሰዎች ነን። ጸሎታችን ይመለሳል የሚለውን ለእግዚአብሔር እንተውና እኛ የራሳችንን ፓርት እናድርግ፣ እንጸልይ። ሰውነት ነው አሁን ኢየሱስን እየተጋፋ ያለው። ጤና ይስጥልኝ ተመልካቾቻችን፣ ይህ ቃልህ የተሰኘው የእግዚአብሔርን ቃል የምናጠናበት ፕሮግራማችን ነው። አብረን የእግዚአብሔርን ቃል እናጥና። ባለፈው ጊዜ እንደጀመርነው የቆላስይስ መጽሐፍን ነው ዛሬም የምንቀጥለው። መግቢያውን ነበረ አብረን ያየነው ባለፈው ጊዜ። ዛሬ ደግሞ ወደ ምዕራፍ 1 በቀጥታ ነው የምንገባው። ምዕራፍ 1 ቁጥር 1 እና 2 ከኔ ጋር አንብበን እኔ ቁጥር 1 ለማየት ሞክራለሁኝ። ቆላስይስ ምዕራፍ 1 ከቁጥር 1 እስከ 2 ድረስ እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ በቆላስይስ ለሚኖሩ በክርስቶስ ለሆኑ ቅዱሳን እና ታማኝ ወንድሞች ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን ይላል። ቁጥር 1 ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ የሚለው ሐሳብ ውስጥ የምናገኛቸው ነገሮች ምንድን ናቸው? መጽሐፍ ቅዱሳችንን ስናጠና ምንድነው? እንዴት ነው የሚጠናው? በቃ አንብቤዋለሁኝ ስንት ጊዜ ያነበብኩት ምናምን የሚሉ ሰዎች አሉና የመጽሐፍ ቅዱስ የማጥናት ልምዳችንንም ለማካፈል ስለሆነ ያለ ነው። እያንዳንዱ ቃል ላይ ልናገኝ የሚገባንን ነገር ትርጓሜ አግኝተን ነው ማለፍ ያለብን የሚለውን ለማሳየት ነው እኛም ይሄንን ጥናት የጀመርነውና እዚህ ጋር ስናይ አሁን የመጀመሪያው ነገር በእግዚአብሔር ፈቃድ ሐዋርያ ስለመሆኑ ሐዋርያው ጳውሎስ ይናገራል እዚህ ቦታ ላይ። ስለዚህ ሐዋርያነት በእግዚአብሔር ፈቃድ የሚኮን ነገር ነው እንጂ እንደው እንደ ጃኬት ብድግ አድርገን የምንደርበው ነገር አይደለም። ማንም ሰው ሐዋርያ የሆንኩ ይመስለኛል ስላለ አንስቶ የሚደርበው ነገር ሳይሆን በእግዚአብሔር ፈቃድ የሚሰጥ ነገር ነው፣ የሚኮን ነገር ነው። ሐዋርያነት እግዚአብሔር ሰዎችን ለቤተ ክርስቲያን አድርጎ የሚሰጠው ስጦታ ነው። ኤፌሶን ምዕራፍ 4 ከቁጥር 11 እስከ 13 ድረስ ያለውን ክፍል ስናየው ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ ወንጌል ሰባኪዎችን፣ መጋቢዎችን ለቤተ ክርስቲያን ሰጠ ይልና ቁጥር 12 ላይ የተሰጡበትን ዓላማ ሲናገር እነዚህ ሰዎች የተሰጡት ቅዱሳንን ለአገልግሎት ስራ ለማብቃት እንደተሰጡ ይናገራልና እግዚአብሔር ሐዋርያትን ለቤተ ክርስቲያን ይሰጣል። ሲሰጥም ደግሞ በምክንያት ነው የሚሰጠው። የሚሰጥበት ምክንያት ቅዱሳንን ለአገልግሎት ስራ እንዲያበቋቸው ነው የሚሰጠውና ሐዋርያነት የሚሰጥ ነው እንጂ አንስተን የምንወስደው ነገር አይደለም። እግዚአብሔር የሚያደርገን ነገር ነው። ሐዋርያት ቤተክርስቲያን ይተክላሉ። መገለጫቸው አንዱ መገለጫቸው ይሄ ሊሆን ይችላል። አዳዲስ አካባቢ ላይ ይሄዳሉ፣ ቤተክርስቲያንን ይተክላሉ። አብያተ ክርስቲያናትን ተክለው ሐዋርያው ጳውሎስ ያደርግ እንደነበረው እዛ ስፍራ ላይ መሪዎችን አቋቁመው ደግሞ ወደ ሌላ ስፍራ ልፍ ይላሉ። በሌላ ጊዜ ደግሞ እንዴት ናችሁ ብለው ይጎበኛሉ ያንን ስፍራ።
ደህንነታቸውን ያሉበትን ሁኔታ ይጠይቃሉ። ስተት ተፈጥሮ ካለ ያርማሉ። ነገር ግን ቤተክርስቲያን መትከል ብቻውን ሐዋርያ የሚያስብል ነገርም አይደለም። ለምሳሌ ኤጳፍራ የቆላሲያስ ቤተክርስቲያንን የተከለው እሱ ነው ብለናል። ግን ሐዋርያ አይደለም። አንድ ሰው ቤተክርስቲያን ስለተከለ ሐዋርያ ነው ማለታችን አይደለም። ሐዋርያ ከሆነ ግን ቤተክርስቲያን ይተክላል። አንዱ መገለጫው ያ ስለሆነ ማለት ነው። አፖስቶሎስ የሚል የግሪክ ቃል ነው ያለው ሐዋርያ የሚለው ቃል የተላከ ወይንም ላኪ ያለው ማለት ነው። አፖስቶሎስ ማለት ንጉሳዊ ተልእኮን የሚገልጽ ቃል ነው። በዛን ሰዓት በሮም አገዛዝ ጊዜ ሮማውያን እንግዲህ የተለያዩ አካባቢዎችን ጦር ይልኩና አንድ ቡድን ይልኩና ሐዋርያዊ ቡድን የሚባል አንድ ቡድን ይልኩና የተለያዩ አካባቢዎችን ፖሰስ ያደርጋሉ። ከዛ በኋላ ያንን ግዛት ወደ ራሳቸው ግዛትነት ይቀይራሉ። ቋንቋቸውን እንዲማሩ ያደርጓቸዋል፣ ትምህርታቸውን ያስተምሯቸዋል፣ ባህላቸውን ያስተምሯቸዋል። የተለያዩ ነገሮችን አድርገው የሮም ያደርጉታል ማለት ነው። ሮማዊ ያደርጉታል፣ ያንን አካባቢ የሮም ያደርጉታል፣ ፖሰስ ያደርጉታል። ልክ እንደዛ ሁሉ ሐዋርያት ምን ነበር የሚያደርጉት? የክርስቶስን ትምህርት ይዘው ወደ ተለያየ አካባቢ ይሄዱና ያንን አካባቢ ክርስቲያን ያደርጉታል ማለት ነው። ክርስቶሳዊ ያደርጉታል። ሐዋርያዊ ተልእኮ የመስጠትና የመቀበል ተልእኮ አይደለም፣ የመስጠት ተልእኮ ነው። በቃ የመሄድ፣ የመውረስ፣ የመለወጥ፣ የማጥመቅ፣ የራስ የማድረግ፣ የመቀየር ተልእኮ ነው ሐዋርያት ይዘው የሚሄዱት እንጂ የባህል ልውውጥ፣ የመቀየጥ ተልእኮ አይደለም ይዘው የሚሄዱት። አይቀየጡም። ከነዛ የሚወርሱት ነገር የላቸውም። ይዘውት የሄዱትን ነገር ግን ሰዎች ውስጥ በጥልቀት እንዲገባ አድርገው ወርሰዋቸው ሰዎቹን ለክርስቶስ አድርገዋቸው ክርስቶሳውያን አድርገዋቸው ይወጣሉ ማለት ነው። ልክ ያቺ አንድ መርከብ የሮምን ተልእኮ ይዛ ወጥታ አንድን አካባቢ ሄዳ የሮም አድርጋ እንደምትመለስ ይሄ ስያሜው የሚያመለክተው አንድ ሐዋርያ የተደረገ ሰው ይሄድና አንድን አካባቢ የክርስቶስ ያደርጋል ማለት ነው። ለክርስቶስ ይወርሳል ማለት ነው። ታሪካዊ የቃሉ አጠቃቀም እንግዲህ ይህንን ነው የሚያመለክተው። የተላከ ነው ካልን ደግሞ ላኪ ያለው ጳውሎስ እንግዲህ ላኪውን በአጽንኦት ይናገራል። ላኪ ያለ ስንል አንድ ሰው መቼም ራሱን ሊልክ አይችልም፣ ራሱን ሐዋርያ ሊያደርግም አይችልም ማለት ነው። ሐዋርያ የሚያደርግ አካል አለ። ምክንያቱም የተላከ ማለት ስለሆነ የሚልከው አካል ነው ሐዋርያ አድርጎ ዓላማውን አስጨብጦ የሚልከውና ኤፌሶን ምዕራፍ 4 ላይ ቅድም ያነሳሁት ክፍል ላይ ሄደን ስንመለከት የሐዋርያነትን፣ የነቢያትነትን፣ የነዚህን የአምስቱን ኦፊሶች ጥቅም ወይም ደግሞ የተሰጡበትን ፐርፐዝ ክፍሉ ሲናገር ቅድም እንዳልኩት ለማብቃት ነው ብለናል። ይሄ ማብቃት የሚለው ቃል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲመርጥ ዮሐንስን እና ያዕቆብን ከአባታቸው ጋር ቁጭ ብለው ጀልባ ላይ መረብ ሲያበጃጁ አገኛቸው ይላል። መረብ ሲያበጃጁ አገኛቸው የሚለው ደሴም ግሪክ ወርድ ነው። ይሄ ማብቃት የሚለው ኤፌሶን ምዕራፍ 4 ላይ ያለው ቃል ማለት ነው። ምን ነበር የሚያደርጉት? አንድ አሳ አጥማጅ መረብ አዘጋጅቶ መረቡን ባህር ላይ ጥሎ አሳ ካጠመደ በኋላ መረቡ አሳ ከመያዙ የተነሳ ይበጣጠሳል፣ ይሰፋል። በሚቀጥለው ጊዜ አሳ ለመያዝ ትክክለኛ መረብ አይሆንም ማለት አሳዎች ያመልጡታል። ስለዚህ ምን ያደርጋል? በእረፍት ጊዜው ቁጭ ይልና አሳ አጥማጁ መረቡን ያበጃጃል። ለሚቀጥለው አሳ ማጥመድ ያበቃዋል ማለት ነው። መረቡን የማብቃት ስራ ይሰራል፣ አሳዎች እንዳያመልጡት። ቅድም የገቡበት አሳዎች በጥሰውት ከሆነ አስፍተውት ከሆነ እየጠገነ እያስተካከለ እያጠበበ በደንብ አድርጎ ያስተካክላል። ልክ እንደዛ ሁሉ እነዚህ 5 ቢሮዎች የተሰጡት እያንዳንዳቸው ለምሳሌ ነብዩ በየቤቱ እየሄደ ወይንም ለእያንዳንዱ ግለሰብ በእያንዳንዱ ጉዳይ ላይ ትንቢት እንዲያመጣ ትንቢት ያመጣል። ነብይ ይተነብያል። ትንቢት እንዲያመጣ ብቻ ሳይሆን በዋናነት ቅዱሳንን ማብቃት ነው ስራቸው። በተሰጣቸው አገልግሎት በዋናነት ቅዱሳንን ማብቃት ነው ስራቸው። ወንጌላዊው በተሰጠው ኦፊስ እና ቅባት ቅዱሳንን ወንጌል እንዲሰብኩ ያበቃቸዋል። አስተማሪው ማስተማር እንዲችሉ ያበቃቸዋል። ሐዋርያውም ልክ እንደ ሐዋርያው ጳውሎስ ኤጳፍራን እንዳደረገው በሄዱበት ቦታ ያሉበትን አካባቢ የክርስቶስ አድርገው መውረስ እንዲችሉ ያበቃቸዋል፣ ያስችላቸዋል። ስለዚህ በዋናነት የተሰጠበት ዓላማ ቅዱሳንን ማብቃት ነው። ቅዱሳን ይሄዳሉ። በዓለም ውስጥ በውሏቸው በተለያየ አቅጣጫ ውለው በስራ በወንጌል ስብከት በተለያየ ነገር ውስጥ ውለው ይመጣሉ። ወደ ቤተ ክርስቲያን ሲመለሱ የደከሙትን አበርትቶ፣ የሳቱትን መልሶ፣ ያጠፉትን ገስጹ፣ የማያውቁትን አስተምሩ፣ ጸጋን አካፍሎ፣ መንፈስን አካፍሎ ለሚቀጥለው ሳምንት ለሚቀጥለው ቀን ቅዱሳንን አብቅቶ መላክ የነዚህ ቢሮዎች
ኃላፊነት ነው። አሁን ወንጌል መስበክ ብለን ስናስብ የወንጌላዊ ኃላፊነት ብቻ ይመስለናል። ግን ወንጌል መስበክ የወንጌላዊ ኃላፊነት ብቻ አይደለም፣ የሁላችንም ነው። ለአገልግሎት ስራ የበቃን ሆነን እንድንገኝ ግን ወንጌላዊው እያንዳንዳችንን ለወንጌል ስብከት ያነቃቃናል፣ ያነሳሳናል፣ ወንጌል የምንሰብክባቸውን ሜቶዶች ይሰጠናል፣ ያስተምረናል። ስለዚህ ማብቃት በዋናነት የእነዚህ ቢሮዎች ስራ ነው ማለት ነው። ሐዋርያው ጳውሎስም ሐዋርያነት ተሰጠኝ ሲል እንደ ኤጳፍራ ያሉትን ቤተክርስቲያን የሚተክሉ ጀግኖች ለማፍራት ነው ሐዋርያነት ተሰጠኝ የሚለው እንጂ ሌሎች ሁሉ ቁጭ ብለው እሱ ብቻ እየዞረ ቤተክርስቲያን ሊተክል አይደለም ሐዋርያነት ተሰጠኝ የሚለው። እዚሁ ጋር ከሐዋርያው ጳውሎስ ጉዳይ ላይ ሳንወጣ ጳውሎስ ራሱ ማን ነው፣ ጸሐፊው ጳውሎስ ማን ነው የሚለውን ነገር አንዳንድ የመጽሐፍ ቅዱስ ክፍሎች ላይ ሄደን ብናይ ጥሩ ነው። ካገኘነው አይቀር አውቀነው ብናልፍ መልካም ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ሄደን እናንብብ። ምዕራፍ 22 ቁጥር 3 ላይ እንደዚህ ይላል፣ ጳውሎስም እንዲህ አለ ይላል፣ እኔ በኪልቅያ በምትገኘው በጠርሴስ የተወለድኩ አይሁዳዊ ስሆን ያደግኩት ግን በዚህ ከተማ ነው። የአባቶቻችንን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬያለሁ። ዛሬ እናንተ እንደዚህ የምትቀኑለትን ያህል እኔም ለእግዚአብሔር እቀና ነበረ ይላል። ስለ ማንነቱ እንግዲህ አንድ ፍንጭ የምናገኘው እዚህ ቦታ ላይ ነው። በኪልቅያ በምትገኘው በጠርሴስ የተወለደ የጠርሴስ ሰው ነው፣ አይሁዳዊ ነው። ያደገውም ደግሞ በዚህ ከተማ ነው። የአባቶቻቸውን ሕግ ደግሞ በገማልያል እግር ስር ተቀምጦ በሚገባ የተማረ፣ ከዛ ደግሞ ዛሬ እናንተ እንደምትቀኑለት ያህል እኔም ለእግዚአብሔር እቀና ነበረ ብሎ ይህንን መንገድ የሚከተሉትን እስከ ሞት ድረስ እያሳደድኩኝ ወንዶችንም ሴቶችንም አስሬ ወደ ወህኒ እጥላቸው ነበረ ይላል። ቅንዓት ከተባለ እንግዲህ የሚወዳደረኝ ሰው የለም። ወንዶችን ሴቶችን እያሰርኩኝ ወደ ወህኒ ቤት የማስገባ፣ እንደምናውቀው ደግሞ እስጢፋኖስ ሲገደል ልብሱን ሳኦል በሚባል ጎበዝ እግር ስር አስቀምጠው ነበረ እስጢፋኖስን የወገሩት ይለናል መጽሐፍ ቅዱስ በሐዋርያት ሥራ ላይ። ቅናትም ከተባለ ምንም የምታወጡልኝ ነገር የለም። እነዚህ በጣም በቀናኢነታቸው የሚመኩ ቀናአናውያን ከሚባሉት ወገኖች ነበረ ሐዋርያው ጳውሎስና በዚህም ብትሉ ምንም የሚወጣልኝ ሰው አልነበርኩኝም ብሎ አድራሻውን የተወለደበትን ቦታም ስለ ራሱ እዚህ ጋር ሲናገር እናያለን። ፊልጵስዩስ 3:4-7 ላይም እንደዚህ ይላል፣ ከቁጥር 4-7 ድረስ ካስፈለገ እኔም በስጋ የምመካበት አለኝ ይላል። ማንም በስጋ የሚመካበት ነገር ያለ ቢመስለው እኔ እበልጠዋለሁ፣ በ8ኛው ቀን የተገረዝኩ እያለ እንግዲህ በዛን ሰዓት የሚያስከብሩ የነበሩ ኳሊቲዎች ናቸው እነዚህ ነገሮች። በአይሁድ መካከል አንድ እንከን የሌለው አይሁዳዊ ማለት በ8ኛው ቀን የተገረዘ ነው። በ8ኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ካነሳችሁ ፈሪሳዊ ነበርኩ። ፈሪሳዊ ማለት ሕግን ጠንቅቆ የሚፈጽም ደግሞ የሚያስተምር ማለት ነው እንጂ የዘር ስም አይደለም ፈሪሳዊ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። በድጋሚ ደግሞ ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩኝ ይላል። ምንም እንኳን ሰው ያለ ክርስቶስ መጽደቅ ባይችልም ሐዋርያው ጳውሎስ ግን ሕሊናው እስከሚረዳው ድረስ፣ ሕሊናው እስከሚፈርድለት ድረስ ያለ ነቀፋ ነበርኩኝ ብሎ አፉን ሞልቶ መናገር የሚችል ሰው ነበረ። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁኝ ይላል። ከዛ ይሄ ሰው እንግዲህ ይሄ ቀናተኛ በ8ኛው ቀን የተገረዘ ፒውር እስራኤላዊ የብንያም ነገድ የሆነ ሕግን ጠንቅቆ ያለ ነቀፋ የሚጠብቅ ስለ ቅናት ቢባል ቤተክርስቲያንን በማሳደድ የታወቀ ይሄ ሁሉ ኳሊቲ ያሉት ይሄ ሰው እንደምናውቀው ሐዋርያት ሥራ ምዕራፍ 9 ላይ ከጌታ ጋር ኢንካውንተር ኖረው ማለት ነው። በደማስቆ መንገድ ላይ የእስር ማዘዣ ደብዳቤ ይዞ ይህንን መንገድ የሚከተሉትን፣ መንገዱ የሚሉት የዛን ጊዜ ኢየሱስ ክርስቶስን ነው፣ ክርስትናንም ነው። ይህንን መንገድ የሚከተሉትን ሊያሳስር ደብዳቤ ከሊቀ ካህናቱ ተቀብሎ እየሄደ እያለ ጌታ በመንገድ እንደተገናኘውና ሳኦል ሳኦል ስለምን ታሳድደኛለህ እንዳለው እናስታውሳለን። ለምን ታሳድደኛለህ ሲለው ጌታ ሆይ አንተ ማን ነህ አለ። የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ አለው። እሱ ክርስቲያኖችን እንደሚያሳድድ ነበር የሚያውቀው። ጌታ ግን የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ አለው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ሲጠይቀው ሂድ ወደ ከተማ የምታደርገውን ነገር ይነግሮሃል ብሎ ወደ ሐናንያ እንደላከውና ሐናንያ ጋር ደርሶ እግዚአብሔር ለሐናንያ ምስክርነቱን እንደሰጠለት፣ ጌታ ለሐናንያ ምስክርነቱን እንደሰጠለትና ይህ በነገስታት ሁሉ ፊት በአሕዛብ ሁሉ ፊት ክብሬን የሚሸከም የክብሬ ዕቃ ነው
እንዳለው አናንያ እኮ የታወኛ ለሳስር ደብዳቤ ይዞ የወጣ ሰው ነው እንዴት ለሱ ጸልይለት ትለኛለህ ብሎ ሲጠይቀው አይ ይሄ እኮ የኔ የክብር ዕቃ ነው ብሎ እንዳለው እንመለከታለን ስለ ሐዋርያው ጳውሎስ ስናይ። ከዛ በኋላ ገላትያ 1:14 እስከ 16 ላይ ያለውን ክፍል እስኪ ሄደን እንየው። ታንብብልሽ? እሺ ሄርሚ ያንብብልኝ። 1:14 እስከ 16 በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም። አሁን ይሄ ሰው እንግዲህ ያ አሳዳጅ የነበረው ያ ሃይማኖተኛ የነበረው ያ ቀናተኛ የነበረው ሰው ልክ ከጌታ ጋር ኢንካውንተር ከኖረው በኋላ አገልግሎቱን ተቀብሎ ወጣና እንደውም አለ የተመረጥኩት ደማስቆ መንገድ ላይ አይደለም አለ የተመረጥኩት ከእናቴ ማህፀን ጀምሮ ነው። ጥሪ እኛ ያወቅነው ለት የሚገኝ ነገር አይደለም። ጸጋው የተገለጠብን ቀን የሚጀምር ነገር አይደለም። እግዚአብሔር በእኛ ላይ ያለው ዓላማ እኛ ከመፈጠራችን አስቀድሞ ነው የሚፈጠረው። ዓላማችንን አዘጋጅቶ ነው ኢንፋክት እግዚአብሔር እኛን ወደዚህ ምድር የሚያመጣን። ከኛ የቀደመ ዓላማ አለን እያንዳንዳችን። ሳኦል የሚባል ሰው ወደዚች ምድር ከመምጣቱ በፊት በእናቱ ማህፀን እያለ የአሕዛብ ሐዋርያ እንዲሆን ተለይቶ ነበረ። እኛም ዛሬ እያንዳንዳችን እግዚአብሔር እኛን ወደዚህ ምድር ከማምጣቱ በፊት እናታችን እጅ ላይ ከማረፋችን በፊት በእያንዳንዳችን ያሰበው ነገር እንዳለ እናውቅ ይሆን ወይ ብዬ መጠየቅ ፈልጋለሁ። ዝም ብለን ስለ ጳውሎስ ብቻ አውርተን እንዳናልፍ ራሳችንን በዚህ ውስጥ ማየት ብንችል። ዓላማ አለን እያንዳንዳችን ከኛ ቀድሞ የተፈጠረ እግዚአብሔር በእያንዳንዳችን ሊሰራው የሚፈልገው ዓላማ አለና ይሄም ዓላማ ደግሞ ከኛ ቀድሞ የተፈጠረ በእናታችን ማህፀን ውስጥ ሳለን እንኳን የታወቀ ዓላማ ነው። ኤርሚያስንም እግዚአብሔር ሲናገረው ካስታወስን ትንቢተ ኤርሚያስ ምዕራፍ 1 ላይ ገና በእናትህ ሆድ ሳለህ ለአሕዛብ ነብይ እንድትሆን ለይቼሃለሁኝ ጠርቼሃለሁኝ ብሎ ሲናገረው እንመለከታለን። እና ጥሪ ማለት አንደኛ እኛ አማኞች ሁላችንም የተጠራን ሰዎች ነን አይደለ? ኤክሌሲያ ማለት ራሱ እኮ ቤተክርስቲያን ማለት የተጠራ ማለት ነው። ጴጥሮስም የተጠራችሁ ናችሁ ብሎናል አይደለ? የእርሱን በጎነት እንድትናገሩ የተለየ ሕዝብ የተጠራችሁ ናችሁ፣ የንጉሥ ካህናት ናችሁ ብሎናል። የተጠራ የተለየ ሕዝብ ነን። የተጠራ ሕዝብ ደግሞ ሲጠራ በምክንያት ነው የሚጠራው። እኔ አሁን ሄርሚ ብዬ ጠርችሽ አቤት ስትኝ ዝም ልልሽ አልችልም። ምክንያቱም ስጠራሽ በምክንያት ነው የጠራሁሽ። አንድ ምክንያት በውስጥ ያስቀምጫለሁ። ከጠራሁሽ በኋላ ልክ ሪስፖንድ ስታደርጊ ልነግርሽ ያዘጋጀሁት ነገር አለ። እግዚአብሔርም እኛን ሲጠራን ልክ ለጥሪው ምላሽ ለመስጠት ዝግጁ ስንሆን እኛ የሚነግረን ነገር አለው፣ ያዘጋጀልን ነገር አለው። ሲጠራን ዝም ብሎ አልጠራንም። ሰው እንኳን ሰውን ዝም ብሎ የማይጠራ ከሆነ እግዚአብሔርማ ሰውን እንዴት ዝም ብሎ ይጠራል? ኤፌሶን ምዕራፍ 2:10 ላይም መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠርን ይላል። ዳግመኛ ስንወለድ ራሱ መልካሙን ስራ ለማድረግ መጀመሪያ ፐርፐስ ተዘጋጅቷል። መልካም ስራ ተዘጋጅቷል ከዳግም መወለዳችን በፊት ማለት ነው። እና ሐዋርያው ጳውሎስ በእናቴ ማህፀን ሳለው የተጠራሁ ነኝ የተለየሁ ነኝ ለዚህ አገልግሎት ብሎ የሚል ከሆነ እኛ ስለምን አገልግሎት ይሆን የተለየ ነው? ወዲያው አላገኘውም፣ በሕፃንነቱ አላገኘውም። ረጅም ዘመን በሌላ መንገድ ሲጓዝ ቆይቷል። እግዚአብሔር ያንን የተጓዘበት መንገድ ሁሉ በእርግጥ ለመልካም ለውጦለታል። ግን ያን ሁሉ ረጅም መንገድ ተጉዞ እዛች ደማስቆ መንገድ ላይ ግን ጥሪው ምን እንደሆነ ከእናቱ ማህፀን ጀምሮ የተለየለት ጥሪ ምን እንደሆነ አወቀ፣ ተለየ። ስሜን እንዲሸከም በአሕዛብና በነገስታት ፊት ስሜን ተሸክሞ እንዲቆም የመረጥኩት ዕቃዬ ነው የሚለውን ድምፅ ሰማ ማለት ነው። መቼ ይሁን የኛ ደማስቆ? አግኝተነው ይሆን? እዛች ደማስቆችን ላይ ተገኝተን ይሆን? ያ ኢንካውንተር ኖሮን ይሆን? ከእናታችን ማህፀን ጀምሮ የተመረጥንበትን ነገር አግኝተነው ይሆን? ካላገኘነው እንድናገኘው እግዚአብሔር ይርዳን። ካገኘነው ደግሞ እንድንተጋበት ልክ እንደ ሐዋርያው ጳውሎስ እንድንተጋበት በዛ በተለየንበትና በተጠራንበት ዓላማ እንድንተጋበት እግዚአብሔር ይርዳን። ከዛ በኋላ የምናገኘው ስም እዚሁ ቦታ ላይ ጢሞቴዎስን ነው። ወደ ክፍሉ ስንሄድ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ የሚል ሐሳብ እናገኛለን። ጢሞቴዎስን ሐዋርያው ጳውሎስ ለምን እንደጠቀሰው እዚህ ስፍራ ላይ በጣም ነው የሚገርመው። ምክንያቱም ጢሞቴዎስ ደብዳቤውን አልጻፈውም።
ጢሞቴዎስ ይሄ ደብዳቤ ሲጻፍ ሐዋርያው ጳውሎስ ከእስር ቤት ነው የጻፈው። በዚህ ሰዓት ጢሞቴዎስ አብሮት አልታሰረም። ለምንድነው ጢሞቴዎስን መጥቀስ የሚፈልገው የሚለው ነገር በጣም ይገርማል። ብዙ ቦታዎች ላይ ጢሞቴዎስን ጠቅሶታል ሐዋርያው ጳውሎስ። እውነተኛ ልጄ ብሎ ይጠቅሰዋል። የተወደደ ልጄ ይለዋል። 2 ደብዳቤ ለራሱ ለጢሞቴዎስ ልኮለታል። 6 ደብዳቤዎች መግቢያ ላይ ጠቅሶታል የጢሞቴዎስን ስም። መንፈሳዊ ልጄ፣ አብሮ ሰራተኛ ብሎ በመጥቀስ ፈንታ እዚህ ቦታ ላይ የሚጠቅሰው ደብዳቤ መግቢያው ላይ ወንድም ብሎታል። ከወንድማችን ከጢሞቴዎስ። እንዴት ደስ ይላል! ልጄ ሲለው አሁን ሌላ ቦታ ላይ ትንሽ ከሱ ዝቅ ያደረገው ይመስላል። እዚህ ቦታ ላይ እቺ ቆላሲያስ የምትባለዋ ከተማ 100 ማይል ያህል ከኤፌሶን ርቃ የምትገኝ ከተማ ናትና ጢሞቴዎስ ኤፌሶን ባለችው ቤተክርስቲያን ላይ መጋቢ ሆኖ የሚያገለግል ሰው ነው። ይሄ ደብዳቤ ባለፈው ጊዜ እንዳልነው እዚህ ከተነበበ በኋላ ሎዶቅያ ይሄድ ተብሏል። ሎዶቅያ ብቻ ሳይሆን ኤፌሶንም ሄዶ ሊነበብ ይችላል። ኤፌሶን ሄዶ ሲነበብ ይሄ ደብዳቤ ለጢሞቴዎስ ተቀባይነትን እንዲያስገኝለት ሳያስብ አይቀርም። ሐዋርያው ጳውሎስ ስሙን እዚህ ቦታ ላይ ሲጠቅስ ይሄ የምጽፈው ሐሳብ እዚህ ሐዋርያዊ ስልጣን ውስጥ ጢሞቴዎስም አለበት፣ ጢሞቴዎስንም እንድትቀበሉት ይሁን የሚል እንደምታ ያለው ይመስላል። ምክንያቱም ጢሞቴዎስን መጥቀስ ለሐዋርያው ጳውሎስ ምንም የሚጨምርለት ነገር የለም። እሱ ሐዋርያ ነው። በዛ አካባቢ ያሉትን ቤተክርስቲያናት በመትከል የሚታወቅ ነው። የሆነ እንዲያከብሩት ወይም መልእክቱን ክብደት እንዲሰጡለት ጢሞቴዎስን መጥቀስ አያስፈልገውም። ግን ለጢሞቴዎስ ትምህርትና ለጢሞቴዎስ ለራሱ ክብደት እንዲሰጡትና ጢሞቴዎስን እንዲቀበሉት እሱ በደብዳቤዎቹ መግቢያ ላይ ጢሞቴዎስን እያስገባ ይጽፍ ነበርና ይሄ የሚገርም የአባትነትን ልብ ነው የምናየው። እሱ ራሱ መስክሮለት እንዲድን ያደረገውን፣ እሱ ራሱ ደቀ መዝሙር ያደረገውን የ15 ዓመት ልጅ ወይም የ16 ዓመት ልጅ እያለ ያገኘውን ልጅ ወንድሜ ብሎ ነው የሚጠራው እና ምን አይነት ትሁት ሰው እንደሆነ ነው እዚህ ቦታ ላይ የምንመለከተው። ጢሞቴዎስ ማን ነው የሚለውን ስናይ በ45 ዓመተ ምህረት አካባቢ ነው ጢሞቴዎስን የምናገኘው። ሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 3 ላይ አባቱ ግሪካዊ እንደሆነ እናቱ አይሁዳዊ እንደሆነች ጳውሎስ አይቶ እንደወደደውና እንደወሰደው እናገኛለንና ፊልጵስዩስ 2 ላይ ግን ከወሰደው በኋላ ጢሞቴዎስ እንዳላሳፈረው ሐዋርያው ጳውሎስ በሱ ውስጥ ያየውን ነገር ሪል ሆኖ እንዳገኘው የሚያስረዳ ክፍል እናገኛለን። ስለሱ የተናገረውን ነገር እስኪ ፊልጵስዩስ 2 ከ19 እስከ 24 ስለናንተ ሰምቼ ደስ እንዲለኝ ጢሞቴዎስን ቶሎ ወደ እናንተ ልልክላችሁ በጌታ ኢየሱስ ተስፋ አደርጋለሁ። ስለናንተ ድነት የሚገደው እንደርሱ ያለ ማንም የለኝም ይላል። እንዴት እንደወደደውና እንዴት የልቡን እንዳደረሰለት ልክ የዛን ጊዜ አይቶት ወደደውና መልካም ምስክርነትም ነበረው ይላል። ክፍሉን ሄደን ስናነብ ሐዋርያት ሥራ ምዕራፍ 16 ላይ ጢሞቴዎስ የተባለ ደቀ መዝሙርን አገኘው፣ መልካም ምስክርነትም ነበረው። ሐዋርያው ጳውሎስም ከእርሱ ጋር እንዲሄድ ወደደ ይላልና የ16 ዓመት ልጅ ነው ይዞ ይሄደው እና ስለናንተ ድነት የሚገደው እንደርሱ ያለ ማንም የለኝም። ሁሉም የኢየሱስ ክርስቶስን ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉና፣ ነገር ግን እንደምታውቁት ጢሞቴዎስ ማንነቱን አስመስክሯል። ልጅ ከአባቱ ጋር እንደሚያገለግል ከኔ ጋር በወንጌል ሥራ አገልግሏልና፣ እንግዲህ የራሴን የወደፊት ሁኔታ እንዳጣራው ልልከው ተስፋ አደርጋለሁኝ ይላል እና እንዴት እንደመሰከረለት፣ እንዴት እንደዚህ የሚመሰከርለት የማያሳፍር ሰራተኛ ሆኖ ነው የተገኘው ጢሞቴዎስ። ለምን 6 ደብዳቤዎች ላይ ተካተተ ስንል እንግዲህ እንደዚህ አይነት ሰው ስለሆነ ነው። እሱን ፕሮሞት ማድረግ የእግዚአብሔርን ስራ ፕሮሞት ማድረግ ነው። እዛ አካባቢ ያሉ ሰዎች ጢሞቴዎስ በእድሜው ትንሽ ስለነበረ ሊቀበሉት በጣም ይቸገሩ ነበርና ስለዚህ በእያንዳንዱ ደብዳቤዎቹ ላይ ደብዳቤዎቹ መዞራቸው ስለማይቀር ጢሞቴዎስን ሜንሽን ያደርገው ነበር። እንግዲህ ኦልሞስት 8 ደብዳቤዎች ላይ አለ ማለት ነው ጢሞቴዎስ። 13 ወይም 14 ደብዳቤ ነው ጽፏል ተብሎ የሚታመነው። 8 ደብዳቤዎች ውስጥ ጢሞቴዎስ እንዳለ እንመለከታለን። 2ቱ ለራሱ ተጽፎለታል፣ 6ቱ ላይ ሜንሽን ተደርጓል። እና እነዚህን 2 ግለሰቦች ነው በዋናነት የምናገኘው። ሐዋርያነትን ቁጥር 1 ላይ እናገኛለን። የሐዋርያው ጳውሎስን ማንነት ማጥናት እንችላለን ቁጥር 1 ስንመለከት። እንዲሁም ደግሞ የጢሞቴዎስን ማንነት፣ የጢሞቴዎስን ኳሊቲዎች ሐዋርያው ጳውሎስ ለምን እንደዚህ ብሎ እንደመሰከረለት ማግኘት እንችላለን ማለት ነው። ቁጥር 1 ላይ ይሄንን ያየሁት እኔ። በጣም ይገርማል ቲጂዬ፣ እግዚአብሔር ይባርክሽ። በእውነት በጣም ነው ተባረኩት። በተለይ አፖስቶሎስ የምትለው የመርከብ ስቶሪ ቃሉ የመጣበት ሩት ወርዱ በጣም ነው ባረከኝ።
በቃ ለካ መርከቧ የምትላከው የዛን ሀገር ካልቸር አዶፕት ለማድረግ ሳይሆን ያንን አካባቢ ለመለወጥ የዛን አካባቢ ካልቸር አለባበስ ምናምን ለመውሰድ ሳይሆን የኛን ለመስጣት ለመቀየር በቃ ሮም የማድረግ ክርስቲያን የማድረግ በጣም የሚገርም ሐሳብ ነው። በጣም እግዚአብሔር በጣም ልቤን ነክቶታል በዚህ። ሁለተኛ ደግሞ ይሄ ማበጃጀት ያልሽው በቃ ለካ እነዛ ኦፊሶች የተሰጡት ክርስቲያንን ለማብቃት ነው፣ ለማበጃጀት ነው። ሞር አሳዎችን ማጥመድ እንዲችሉ የሚረዱ ኦፊሶች ናቸው። በጣም በዚህ ተባርክ ያለው ቲጂዬ እግዚአብሔር ይባርክሽ። ቁጥር 2 ደግሞ ከኔ ጋር እናያለን። በቆላሲያስ ለሚኖሩ በክርስቶስ ለሆኑ ታማኝና ቅዱሳንና ታማኝ ወንድሞች ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን ይላል ይሄ ቃልና ምንድነው እዚህ ጋር ለማለት እየፈለገ ያለው ጳውሎስ? ቅዱሳን ምን ማለቱ ነው? ወይም ደግሞ ቅዱስ ማለትስ ምን ማለት ነው የሚለውን ነገር ትንሽ ለማየት ሞክሬያለሁኝ። ቅዱስ ወይም መቀደስ የሚለው ቃል የግሪክ ቃሉ ሀጊያዞ የሚል ቃል ነው። ምን ማለት ነው? መለየት ማለት ነው። ወይም ሴት አፓርት መደረግ፣ ለሆነ ለተለየ ዓላማ መለየት ማለት ነው። ቅድስናን በሶስት አይነት መልኩ ልናየው እንችላለን። የመጀመሪያው ምንድነው? ፖዚሽናል። ምን ማለት ነው? በክርስቶስ ኢየሱስ የመስቀል ስራ አማኞች በሙሉ ቅዱሳን ተደርገናል። በእግዚአብሔር ፊት ቅዱስ ነን፣ የተቀደስን ነን። ይሄንን ጆርኒ ደግሞ የጀመርነው እግዚአብሔር ቆጥሮን የጀመርነው። ካውንት አደረገን፣ ቅዱስ ናችሁ ብሎ ካውንት አደረገን። በዛ ተቆጥረን ይሄንን ምንድነው የሚመስለው የክርስትና ህይወት መንገድ ብዙ ጊዜ እንላለን አይደል? እንደዛ መንገድ ነው። ስለዚህ ተቆጥረን የጀመርነው መንገድ ነው። ሁለተኛ ደግሞ ፕራክቲካል ሆሊነስ በኑሯችን የምናሳየው ቅድስና አይነት ነው። ምን ማለት ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 አንብበን። ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሆኑ ይላል እግዚአብሔር ቃል። ቅዱሳን አድርጎናል፣ ግን ደግሞ እንድንቀደስም ደግሞ ይጣበቅብናል ማለት ነው። ምን ማለት ነው? ኦሬዲ ቅዱሳን ካደረገን መቀደስ ምን ማለት ነው? በእለት ተዕለት ኑሯችን ምን ማለት በቃ ክርስቲያን መሆናችን መታወቅ አለበት። ተለይተናል፣ እኛ ከዓለም ተለይተናል። እንደ ደረሰ ሰው ወይንም ደግሞ ዘላለሙ እዚህ ምድር ላይ እንደሆነ ሰው አይደለም መኖር ያለብን። እኛ ለእግዚአብሔር የተለየን ህዝቦች ነን። ስለዚህ የምንቀደሰው እኮ ለመቀደስ አይደለም፣ ግን ስለተቀደስን እግዚአብሔር ስሙ ስለተጠራብን በእኛ ስለለየን እንደተለየ ሰው መኖር ግን እግዚአብሔር ይጠብቅብናል። ይሄንን ፕራክቲካል ሆሊነስ እንለዋለን፣ ወይንም ደግሞ ፕሮግሬሲቭ ማለት ነው። ኢትስ አ ፕሮግረስ ደግሞ ወደ ፍጻሜ ይመጣል። ግሎሪፊኬሽን ላይ ወደ ፍጻሜ ይመጣል። ግን አሁን ላይ በዚህ ምድር ላይ እየስከኖርን ድረስ ጉዞ ነው አላልንም? ይሄ ጉዞ ወዴት ነው ካልን እኛ ካለንበት ሁላችን ያለንበትን እኮ እናውቀዋለን። እኛ ካለንበት እሱ ወዳየልን የምናደርገው ጉዞ ነው። ይህንን ደግሞ ጉዞ የምናደርገው ከመንፈስ ቅዱስ ጋር ነው። ስለዚህ መንፈስ ቅዱስ ሊረዳን የማይጠቅመንን ሊያስጥለን መንፈስ ቅዱስ አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ ሁላችን እንግዲህ እናውቃታለን። እቺ ቤተክርስቲያን ምን አይነት ቤተክርስቲያን እንደሆነች እናውቃለን። በጣም በቃ በኃጢአት የተጨማለቁ ሰዎች ያሉበት ነው። እንዲያውም በእኛም ራሱ አባባል አለ አይደል? የሆነ ቦታ መጠጥ ቤት፣ ጭፈራ ቤት ምናምን አካባቢው እንደዛ ሲሆን ቆሮንቶስን ይመስላል ይባላል። አንድም ሰው በጣም ጠጪ ምናምን ሲሆን በቃ you're acting like the Corinthians ምናምን ይባላል። እና በቃ በኃጢአት የነበረች ከተማ ናት። በዓለም እንኳን የሌለ ኃጢአት ያለባት፣ በእነሱ መካከል ያለው ኃጢአት በዓለም እንኳን እስከማይኖር ድረስ ነው። ግን ሐዋርያው ጳውሎስ አድሬስ ሲያደርጋቸው በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ተቀድሰው የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ሆኖ ለሚጠሩ ሁሉ ቅዱሳን ለመሆን ለተጠሩ። ስለዚህ እነዚህ ሰዎች
ታሪካቸውን ባክግራውንድ ስቶሪያቸው እንደሚነግረን ይሄ ቅዱሳን የሚለውን ስም ዲዘርቭ የሚያደርጉ ሰዎች አልነበሩ። ግን እግዚአብሔር እንዴት ነው የሚያያቸው? በክርስቶስ ኢየሱስ ያገኙት ቅድስና አለ። ግን ደግሞ ቅዱሳን ለመሆን ለተጠሩ ይላል። ስለዚህ ቅዱስ ተደርገናል። ከዛ ደግሞ ቅዱሳን የመሆን ደግሞ ኃላፊነት አለብን እያንዳንዳችን። መጽሐፍ ቅዱሳችን ላይ ጴጥሮስ ላይ በቀደም ያነበብነው ጥቅስ ላይ አንደኛ ጴጥሮስ ላይ እርሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ይላል። ይሄ ጥቅስ ከዘሌዋውያን 11:44 ላይ የመጣ ቃል ነውና እግዚአብሔር ምን ይላል? እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ ብሎ ለእስራኤላውያን ትእዛዝ ይሰጣል። ቀድሷቸዋል እኮ ለይቷቸዋል፣ ግን ደግሞ ቅዱሳን ሁኑ ብሎ ደግሞ ይነግራቸዋል ማለት ነው። ስለዚህ የመጀመሪያው ፖዚሽናሊ በክርስቶስ ኢየሱስ ያገኘነው አለ። ሁለተኛ ደግሞ ፕራክቲካሊ ያሉበት ምን ማለት ነው? ይሄ ቅድስና በክርስቶስ ኢየሱስ ያገኙትን ህይወት አመላካች ነው። ምክንያቱም እነዚህ ሰዎች እኮ የሳቱት ከዚህ ቀደም እንደተነጋገር ነው የሳቱት እኮ በክርስቶስ ማንነት ላይ ነው፣ በክርስቶስ አምላክነት ላይ ነው። ቅዱሳን የሚለውን ነገር ዲዘርቭ ላይ ያደርጉ ይችላሉ፣ ግን በክርስቶስ ኢየሱስ የተሰጣቸውን ህይወት ለማመላከት ነው እንጂ ከረንትሊ ወይንም ደግሞ የስነ ምግባርን ነገር ለማሳየት አይደለም። ሶስተኛው ደግሞ ኮምፕሊት ወይንም ፊውቸር ሆሊነስ አለ የምንጠብቀው ሁላችንም። አንደኛ ተሰሎንቄ ምዕራፍ 5:23 ላይ ያለው ማለት ነው። እሱ ፊውቸር ወይንም ኮምፕሊት ሆሊነስ ነው። በፖዚሽናል እና በፊውቸሩ መካከል ግን ይሄ ፕራክቲካሊ እኛ የምናደርገው ለመቀደስ የምናደርገው ሳይሆን ስለተቀደስን የምናደርገው ጉዞ አለብን ማለት ነው። ኃላፊነት አለብን ማለት ነው። እግዚአብሔር ቅዱስ ነው። ሁለተኛ ሳሙኤል 2 ላይ አለ እኔ ቅዱስ ነኝ ይላል እግዚአብሔር። በቃ እግዚአብሔር እኮ ንጹህ ነው፣ እግዚአብሔር እኮ ቅዱስ ነው። ስለዚህ ኢየሱስም ከተጠራብን እኛም በቃ ልንቀደስ ይገባል ማለት ይሄ የሆነ ስራ አይደለም ራሳችን ላይ እየጨመርን ያለ ነው። የተቀበልነው ህይወት የሚመጥን የኑሮ ዘይቤ የተቀበልነው እኮ የማይመጥነንን ህይወት ነው። እሱን ህይወት የሚመጥን ኑሮ መኖር ግን ከኛ ይጠበቅብናል። አዘ ክርስቲያን እሱ ይጠበቅብናል። በቃ እንዴት ነው የምንቀደሰው? በኑሯችሁ ሁሉ በቃ በመንሰራበት ቦታ ላይ በቃ እሷ ክርስቲያን ናት እንደዚህ አታደርግም መባል አለብን። ብዙ ጊዜ እኔ ባለቤት እንደዛ ይላል። አንድ ቢሮ ውስጥ እየሰራው 10 ዓመት ሙሉ ጴንጤ መሆኔ ክርስቲያን መሆኔ ላይታወቅ ነው። ከዓለም ጋር ተመሳስለን መቀየጥ፣ ከዓለም ጋር መመሳሰል ለአማኝ በጣም ልክ ያልሆነ ነገር ነው። በቃ እግዚአብሔር እንድንቀደስ ይፈልጋል፣ እንድንለይለት ይፈልጋል። ተመሳስሎ መኖር የእግዚአብሔር ሐሳብ አይደለም። ስንታይ በቃ የእግዚአብሔር ህዝቦች ናቸው፣ እነሱ የእግዚአብሔር ናቸው እንድንባል ፐርፌክሽንን አይጠብቅም እግዚአብሔር ከኛ ፐርፌክት እንድንሆን አይጠብቅም። ግን ደግሞ እንድንለይለት ደግሞ ይፈልጋል። ተመሳስለን እንድንቀጥል አይፈልግም። ስለዚህ እንዴት ነው የምንለየው? እንዴት ነው በቃ ከመመሳሰል በምን እንለይ የምንል ከሆነ መልሱ እዚህ አንደኛ ጴጥሮስ ምዕራፍ 1:13 ላይ አለ። እዚህ ጋር 4 ፖይንቶችን ለማንሳት ሞክሬያለሁኝ። እንዴት እንለይ ከመመሳሰል የሚለውን ከዚሁ ከአንደኛ ጴጥሮስ ምዕራፍ 1:13 ላይ ማለት ነው። ስለዚህም ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። ስለዚህ ምን ማድረግ ነው ያለብን? አንደኛ ልባችንን ማዘጋጀት አለብን። ልባችንን ማዘጋጀት አለብን። እንዴት ነው የምናዘጋጀው ልባችንን? ምንድነው የሞላው ልባችን ውስጥ? ምንድነው በቃ ልባችንን አይምሮአችንን የተቆጣጠረው ነገር ምንድነው? እሱን ቼክ ማድረግ አለብን። ሐሳባችን የተቆጣጠረው ነገር ድርጊታችንን ይመራዋል። ምንም ጥያቄ የሌለው ነገር ነው። የምናስበው ነገር እናደርገዋለን። ስለዚህ የምናስበው ነገር እግዚአብሔር ቃል የሚለንን ነው እያሰብን ያለነው ወይንስ የመጣውን ግሳንግስ ነው እያሰብን ያለነው የሚለውን ነገር በጣም ማስተዋል አለብን። ልባችንን ማዘጋጀት አለብን። በሁለተኛ ደረጃ ደግሞ ራስን መግዛት። እዚህ ጋር ራሳችሁን ግዙ ብሏል አይደለ? ራሳችሁንም ግዙ ምን ማለት ነው? ራስን መግዛት የመንፈስ ፍሬ ነው። ሁላችን እንደምናውቀው ገላትያ 5:22 ላይ ከተጻፉልን የመንፈስ ፍሬዎች አንዱ ነው። ምን ማለት ነው? በመንፈስ ቅዱስ እርዳታ
በመንፈሳችን የምናፈራቸው ፍሬዎች ማለት ነው። ከዛ ውስጥ አንዱ ራስን መግዛት ነው። ምን ማለት ነው ይሄ? በቃ ስጋችን የፈለገውን ነገር ሁሉ አለማድረግ ነው። ምክንያቱም ዛሬ በጾም ጸሎት ምግብ ከለከል ነው ለስጋችን። ይሄ ጾም ጸሎት ስጋችንን እንድንገዛ ራስን መግዛት በጣም የሚረዳን ነገር ነው። ኖ ማለት አለብን። በቃ የሚፈልገውን ነገር ሁሉ ለስጋችን ካደረግንለት ነገ ሌላ ነገር ይጠይቀናል። ነገ የሆነ ነገር ይፈልጋል። ስለዚህ ስጋችንን መግዛት የኛ ኃላፊነት ነው። በሶስተኛ ደረጃ ደግሞ በጸጋው ላይ መታመን። ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ ይላል እምነታችሁ የሚለው ከዚህ ጋር እንደቀጠለ። ስለዚህ እምነታችንን በእግዚአብሔር ጸጋ ላይ ማድረግ። የምንቀደሰው በራሳችን ኤፈርት አይደለም። የምንቀደሰው ስለወጣን ስለወረድን ስለተጋጋጥን አይደለም። የሚቀድሰን የእግዚአብሔር ጸጋና በመንፈስ ቅዱስ እርዳታ ነው የምንቀደሰው እንጂ ሲጀመር ለመቀደስም እኮ አይደለም። ኦሬዲ እኛ እኮ ተቀድሰናል፣ እግዚአብሔር ለይቶናል። እንደተለየ ሰው ለመኖር ግን እምነታችንን ሙሉ በሙሉ ጸጋው ላይ ማድረግ አለብን። መንፈስ ቅዱስ እንደሚረዳን እውቅና መስጠት አለብን። አራተኛ ያለፈ ህይወት ክፉ ምኞትን አለመከተል። ክፉ ምኞታችንን ጥለን ያለፈውን ነገር ጥለን ወደፊት መሄድ። እነዚህ ነገሮች እንዴት እንቀደስ ወይንም ደግሞ እግዚአብሔር እንዴት ወዳየልን ህይወት እንሂድ ለሚለው ነገር አጋዥ ሆኖ አግኝቼዋለሁ ማለት ነው። በመቀጠል ለማየት የሞከርኩት ጸጋና ሰላም። ጸጋና ሰላም ማለት በቃ ወንጌል ማለት ነው። ሌላ ምንም እንትን የለውም። የወንጌል ልብ ናቸው ጸጋና ሰላም። ስለዚህ ችግር አለ እዛ ቤተክርስቲያን ውስጥ በጣም ትልቅ ችግር ተፈጥሯል። ችግሩ ደግሞ ቀላል የሚባል አይደለም። በቃ የኢየሱስ ክርስቶስን አምላክነት ቅድም እንዳልነው ያክፋፋሉ። እሱ ብቻ በቂ አይደለም እንጨምር ይላሉ። ከዛ ደግሞ ህግን ብንጨምር ከዛ ደግሞ አጠጋግተው ደግሞ ያስቀምጡታል። ይሄ ቀላል ኪዮስ አይደለም። ግን ለዚህም ችግር የሚያስፈልገው ጸጋና ሰላም ነው። ሐዋርያው ጳውሎስ ብዙ ደብዳቤዎቹ ላይ ሲጽፍ ጸጋና ሰላም ከእናንተ ጋር ይሁን ብሎ ይጽፋል። ምን ማለት ነው? ይሄንን ሲያነቡ ጸጋና ሰላም ከነሱ ጋር ይሁን ብሎ ይጸልያል፣ ይባርካቸዋል። ልክ ሲጨርሱ ደግሞ ያንን አንብበው ሲጨርሱ ደግሞ ጸጋና ሰላም ከእናንተ ጋር ይሁን ይላቸዋል። ኪፕ ያደርጋል። ምክንያቱም ሐዋርያው ጳውሎስ ጸጋን እንደ ፐርሰን ነው የሚቆጥረው። ሐዋርያት ሥራ ላይ ለእግዚአብሔር ቃልና ለጸጋው አደራ ሰጥቻቸዋለሁ ይላል። ልክ ለሆነ ሰው አደራ ይሄንን ነገር ለቲጂ አደራ ሰጥቻታለሁ ብዬ እንደምሰጣት በቃ እናንተን ይለናል ለእግዚአብሔር ቃልና ለጸጋው አደራ ሰጥቻቸዋለሁ ይላቸዋልና ጸጋና ሰላም ለየትኛውም አይነት ለምንገባበት ለምንወጣበት ለትዳራችን በሚፈጠሩ ግጭቶች በስራ ቦታችን በጓደኞቻችን በሁሉ ቦታ ላይ ጸጋና ሰላም እንዲበዛ ያስፈልጋል። እኛም ለዛ መጸለይ አለብን። እግዚአብሔር ይባርክሽ። የእውነት ስለ ቅድስና የተናገርሽው ነገር ደግሞ እኔ በጣም ነው ልቤን የነካኝና ብዙ ጊዜ ቅድስናን ስናስብ ከኃጢአት ጋር ብቻ አያይዘንም እናስባለን አይደለም? ተቀደሱ ማለት ኃጢአት አትስሩ ማለት ብቻ። ኦፍ ኮርስ ኃጢአት መስራት መቀደስ አይደለም፣ ግን ቅድስና ከዛ ያለፈ ነገር እንደሆነ ቅድም ያልሽው የእግዚአብሔር ቃል ክፍል እግዚአብሔር እኔ ቅዱስ ነኝ ሲል እኔ ኃጢአት አልሰራም ማለቱ አይደለም። እግዚአብሔር በመገናኛ ድንኳን ውስጥ ያሉ ዕቃዎችን ዕጣን የሚደረግበትን ማንኪያ ሳይቀር ቀድሱልኝ ሲል ማንኪያው ኃጢአት እንዳይሰራ ማለቱ አይደለም። ለአንድ ዓላማ ለዩልኝ ለሌላ ዓላማ እንዳይሆን አድርጋችሁ ማለት ነው። ለምሳሌ ለቤተ መቅደሱ የሚለየውን የሚቀደሰውን ዕጣን እንዴት እንደሚቀመም እግዚአብሔር ይናገርና ከቤተ መቅደሱ ውጪ ሌላ ቦታ እንዳታጨሱብኝ ቀድሱልኝ ይላል። ያ ዕጣን ማለት የትም አይጨስም፣ በቃ ቤተ መቅደሱ ውስጥ ብቻ ነው የሚጨሰው። ያ መቆንጠጫ ማንኪያም እንበለው የትም ቦታ አይጠቀሙበትም፣ ቤተ መቅደስ ውስጥ ብቻ ነው የሚጠቀሙበት። እኛንም እግዚአብሔር ተቀደሱልኝ ሲል ምን ማለቱ ነው? የሌላ መጠቀሚያ አትሆኑብኝ፣ የኔ ብቻ መጠቀሚያ ሁኑ፣ ለኔ ዓላማ ብቻ መጠቀሚያ ሁኑ። ከኃጢአት ያለፈ እንደሆነ እንድናውቀው ነው።
የዓለም መጠቀሚያ፣ የሰይጣን መጠቀሚያ፣ የሰው መጠቀሚያ፣ የስሜታችን መጠቀሚያ እንዳንሆን የሱ ብቻ መጠቀሚያ እንድንሆን የኔ ሆኑልኝ፣ ለኔ ዓላማ ተለዩልኝ፣ ላልተፈጠርንበት ዓላማ አንኑር፣ ዳግም ላልተወለድንበት ዓላማ አንኑር፣ ላልተጠራንበት ላልተለየንበት ዓላማ አንኑር። የረከስን የሚመስለን ምን ስናረግ ይሆን? ያልተቀደስን የሚመስለን ምን ስናረግ ይሆን? የተቀደስን የሚመስለንስ ምን ስናረግ ይሆን? እግዚአብሔር በእኛ ላይ ካለው ዓላማ ውጪ የሆነ ዓላማ በህይወታችን እየተከናወነ ከሆነ እሱ አለመቀደስ ይባላል። ከእግዚአብሔር ውጪ ሌላ አካል እየተጠቀመብን ከሆነ እሱ አለመቀደስ ይባላልና በጣም ልብ የሚነካ ነገር ነው ያቀረብሽው። እኔም እዚህ ላይ ይሄንን መጨመር ስለፈለኩ ነው። ቃሉም ይላል አይደል? በዋጋ ተገዝታችኋል። ስለዚህ የራሳችሁ እንኳን አይደላችሁ። የኛ ማለት እኔ የኔ እንኳን አይደለሁም። በቃ ያን ያህል ነው። አይደለም ለሌላ ፐርፐዝ ለሌላ ጉዳይ የመሆን ይቅርና የራሳችሁ እንኳን አይደላችሁም ነውና መለየት እንዳልሹ ከኃጢያትን ከማድረግ ያለፈ የላቀ ባለቤትን በላይ ላይ መሾም። ባለቤት አለኝ ማለት በመንፈስ ቅዱስ ታትመናል። አለን ርስት አለን፣ የምንጠብቀው አለን። እግዚአብሔር የራሱ ነው ያደረገን በልጁ በተሰራው ስራ፣ በመስቀሉ ላይ በተሰራው ስራ የራሱ ነው ያደረገንና ባለቤት ያለው መሆን፣ ባለቤት እንዳለው መንቀሳቀስ። በምድራዊ ጋብቻ እንኳን ባለቤት አለኝ እንላለን አይደል? ባለቤቴ እንላለን ባበሻ አባባል። በቃ ባለቤት እንዳለው መንቀሳቀስ ነው መቀደስ ማለት። የራስንም ፈቃድ ለማድረግ ነው መቀደስ ማለትና ያለፈ መሆኑ ይገርማል በጣም። እግዚአብሔር ይርዳን። ከዚህ ሁሉ ደግሞ በጸጋው መሆኑ በራሳችን ጥረት በራሳችን ግረት ሳይሆን ይሄን ሁሉ በጸጋው ማድረግ መቻላችን፣ ጸጋውን አብሮ ማስቻያውን እግዚአብሔር አብሮ መስጠቱ ከዚህ ሁሉ ጋር አብረን የምንገልጸው ነገር ነውና ከመፍጨርጨራችን ጋር ከኋላ የሚረዳ ጸጋ አለ። እግዚአብሔር ይረዳናል ለመቀደስ። ወደሚቀጥለው ክፍል ደግሞ እኔ ልሂድ። ቁጥር 3 እንደዚህ ይላል፣ ስለናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን ይላል። በጣም የሚገርም ክፍል ነው። ባለፈው ስናነሳ አንስተነዋልና ከጸለይን አይደለም የሚለው፣ ስለናንተ ከጸለይን እንደዚህ እናመሰግናለን አይደለም የሚለው። በምንጸልይበት ጊዜ it has a big difference። በጣም ሁሉ ጊዜ ነው የሚጸልይላቸው ማለት ነው። ሁሉ ጊዜ ያነሳቸዋል ማለት ነው። ጳውሎስ መልእክቶቹን ስናይ ከገላትያና ከቲቶ ውጪ ጳውሎስ በመልእክቶቹ ጅማሬ ላይ ስለተደራሲያኑ እግዚአብሔር በእነሱ ስላደረገው በማመስገን ይጀምራል። ሁሉንም መልእክቶቹን ስናይ በማመስገን ነው የሚጀምረው። thankful በመሆን እግዚአብሔር በእነሱ ስለሰራው ስራ። ቀደም ረቁ ጠቅሰዋለች የጳውሎስ ኳሊቲ ስለሆነ እኔም እዚህ ላይ አንስቼዋለሁኝ። የቆሮንቶስ ቤተክርስቲያን በጣም ቀደም እንደተባለው በኃጢያት የተጨማለቀች ቤተክርስቲያን ናት ስናያት። መልእክቶቹ ሁሉ ግሳጼዎቹ ሁሉ ምናምን ያሳዩናል ምን አይነት ሲቹዌሽን ላይ የቆሮንቶስ ቤተክርስቲያን እንዳለች ማለት ነው። ግን ይገርማል፣ ጳውሎስ በማመስገን ነው የሚጀምረው። አንደኛ ቆሮንቶስ ምዕራፍ 1 ቅዱሳን ለመሆን ለተጠሩት የሚለውን ያነሳና ከዛ ቁጥር 4 ላይ በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለናንተ እግዚአብሔርን አመሰግናለሁ። ምክንያቱም በማናቸውም ነገር ይሄውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል። ስለ ክርስቶስ የመሰከርንላችሁም በእናንተ ዘንድ ጸንቷል። ስለዚህ የጌታችን ኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎልባችሁም እያለ ይቀጥላል። እንዳልኩት ነው የሚቀጥለውን ክፍል እናቀዋለን። ምን አይነት በአሕዛብ ዘንድ እንኳን ያልታየ አይነት ኃጢያት በመካከላቸው ታይቶ ጳውሎስ እንዴት እየገሰጻቸው እንደነበረ ማለት ነው። ግን በምስጋና ነው የሚጀምረው። እግዚአብሔር ያደረገው ነገር አለ በማለት ነው የሚጀምረው። ጸጋ አለ በመካከላችሁ እያለ ነው የሚጀምረው። በእናንተ ዘንድ ጸንቷል ይላቸዋል። አይገርምም? የነገርናችሁ ነገር በእናንተ ዘንድ ጸንቷል።
እያለ ነው በማመስገን ነው የሚጀምረውና ሁል ጊዜ እናመሰግናለን ይላል። ከዚህ ምን እንማራለን? ጳውሎስ ሁል ጊዜ መልእክቶቹን ሲጀምር ወደ ኮንክሉዥን አይደለም የሚሄደው። he doesn't jump into conclusions። በቃ እንዲ ማለት ስሜታዊ እንሆናለን አይደል? አሁን ለምሳሌ ራሳችንን እዛ ቦታ ላይ እናስቀምጥና የቆሮንቶስን ቤተክርስቲያን እንደመሰረተ እንዳገለገለ ብዙ ኢንቨስት እንዳደረገባቸው ሰው ራሳችንን ተመልክተን ከዛ የተገኘባቸውን ነገር ደግሞ እንመልከት። ቶሎ ብለን ምን ሆናችሁ ነው ከማለት ነው የምንጀምረው አይደል? ከምስጋና ይመጣልናል? I don't think so አይደል? ከምስጋና ላይ ይመጣልን ይችላል። መድረክ ባገኘንና በጨፈጨፍናቸው ነው የሚያስብለው። እንመልከት በዚህ ጊዜ አይደል? ትንሽ ነገር ስትኖር ያለን ሁሉ ፖዚቲቭ ነገር ሁሉ ሽረን ከኔጌቲቭ ነው። አንድ ኔጌቲቭ ቢገኝ ከኔጌቲቭ ነው የምንጀምረው። ይሄ በጣም ትሬንዳችን ነው። ጳውሎስ ግን እግዚአብሔርን አመሰግናለሁ በእናንተ ስላለው በአሕዛብ ዘንድ የሌለ ኃጢአት በእናንተ ዘንድ አለ ሊላቸው ቀጥሎ ግን በእናንተ ስላለው መጀመሪያ እግዚአብሔርን አመሰግናለሁ ብሎ ነው የሚጀምረው። በጣም ትልቅ ነገር ነው የምንማርበት። የሚጠቀስ ነገር የሚነቀፍ ነገር ሊኖር ይችላል፣ ግን ምስጋና የሚገባው ደግሞ አለ። የሰራ ደግሞ አለ፣ የጸጋ ባለቤት ደግሞ አለ። ሰው ብቻውን አይደለም፣ ክርስቲያን ብቻውን አይደለም እየተጓዘ ያለው። አትሊስት የገባን እንዲገባንና የህይወት አቅጣጫ እንድንቀይር ያደረገ ጸጋ አለ። ያ ሊመሰገን ይገባል፣ እግዚአብሔር ሊመሰገን ይገባል። ከዛ ውጪ ከዚህ ክፍል የተረዳሁት ነገር ምንድነው? ጳውሎስ አይሁዳዊ ነው። አይሁዳውያን ደግሞ ወግ አላቸው። የጸሎት ልማድ የሚባል ነገር አለ። ሐዋርያት ሥራ ምዕራፍ 3 ላይ የምናውቀው ክፍል ነው። አንድ ቀን ይላል ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ሽባውን ሰውዬ ሊያገኙት እነዚህ ሰዎች ሐዋርያት ናቸው። ክርስቶስ የሰራውን ስራ ተመልክተው መንፈስ ቅዱስን ተቀብለው የክርስቶስን ስራ ይሄንን መንገድ ሊያስቀጥሉ ያሉ ሰዎች ናቸው። ግን ወደ ቤተ መቅደስ መሄድን አላቋረጡ፣ መጸለይን አላቋረጡ። ጸሎት የሚለው የ9 ሰዓት አይደል? ቆርኔሌዎስን ታስታውሱታላችሁ? ምጽዋቱ የታሰበለት ወደ ትክክለኛው መንገድ እንዲመጣ እግዚአብሔር ያሰበለት ልማዱን ባለመተው ነው። ትክክለኛ ባልሆነ መንገድ ቢሆንም መረዳቱ ባይኖረውም እንኳን ይሄ ሰው ይጸልይ ነበር፣ ምጽዋትን ያደርግ ነበር። ያ በእግዚአብሔር ዘንድ መታሰቢያ ሆነለት። ወደ ትክክለኛው መንገድ እንዲመራህ አስጠራና ስማ አለው። ያንን ልማድ አለመተው ጸሎት የሚያደርገው ነገር አለ። ሐዋርያት ይሄንን ስርዓት አልተውትም። አይሁድነትን ማለት ይሁዲነትንና በውስጡ ያሉትን ስርዓት ተብለው አሁን እዚህ መጽሐፍ ላይ ቆላስያስ መጽሐፍ ላይ በክርስቶስ ስራ ላይ እንዲጨመሩ ተደርገው የሚባሉትን አይሁዳውያን የሚጨምሩትን አይነት ነገሮች ይቃወማሉ። መንገዱ የማይፈቅዳቸው ነገሮች ማለት ወንጌል ላይ እንዲጨመሩ የማይፈቅዳቸው ነገሮች፣ የማይስማሙባቸው ነገሮች አሉ። ግርዛትን፣ የተለያዩ በዓላትን መጠበቅን፣ እነዚህን ስርዓቶችና ወጎችን እንዲያስጠብቁ የክርስቶስን መንገድ የጀመሩት አዳዲስ ክርስቲያኖች ላይ ይሄንን አንጫንባቸው ብለው ሐዋርያት ይመካከራሉ። የማይቀበሉት ነገር፣ የማይሄዱበት ነገር፣ የማይቀጥሉበት ነገር አለ ከአይሁዳዊነት ጋር በተያያዘ ማለት ነውና ግን ደግሞ የማይተውት ስርዓት አለ። የሚጠቅመውን ደግሞ ይዘው ነው የሚቀጥሉትና በእጃቸው ትላልቅ ተአምራት ሊሆን የተገለጠላቸው ሰዎች ሆነው ከክርስቶስ ጋር አብረው የወጡ የገቡ ሆነው እንኳን ወደ ቤተ መቅደስ መሄድንና መጸለይን አላቆሙ። ለምንድን ነው በዚህ ጊዜ ጸሎት የጠፋብን ብዬ ሳስብ እንተዋለን ማለት ነው። የሆነ ነገርን ይሄ ነገር ስርዓት ነው እያለን እንተዋለን ማለት ነው። በዛኛው ሃይማኖት እያለን 11 ሰዓት 12 ሰዓት አለ ተነስቶ ይባላል፣ ቅዳሴ አለ፣ እንሰማለን።
ሰዎች በሌሊት ተነስተው ይሄዳሉ። እኛስ ተገለጠልን ስንል ወደ ክርስትና መጣን ስንል እግዚአብሔርን አወቀን ስንል የዚህ መንገድ ተከታዮች ነን ስንል ጸሎትን እናቆማለን፣ ትጋትን እናቆማለን። ጳውሎስ ስለተከላቸው አብያተ ክርስቲያናት ሁሉ መጸለይ የቻለው የጸሎት ልማዱን የ9 ሰዓት የ10 ሰዓት የ3 ሰዓት የሚባሉትን የጸሎት ልማዶቹን በዛ አካሄድ በአይሁድነት አካሄድ ቢሆንም ያንን ልማድ ባለመተው ነው ሰዓት የኖረው። እኛ ሰዓት የለንም፣ የምንበረከክበት ሰዓት የለንም። ብንበረከክም የሆነ ችግር ውስጥ ወይ የሆነ ነገር ውስጥ ብንገባ ለራሳችን ከራሳችን ባለፈ የምንጸልይበት ጉዳይ የለንም። የምናነሳቸው ቅድም እንደተባለ የምናነሳቸው በዚህ ያሉ አብያተ ክርስቲያናትን እያለን እንኳን እነሱን ለማንሳት ለኛ ጉዳይ እንኳን ለኛ አጥቢያ ቤተክርስቲያን እንኳን የምንተጋበት ጊዜና እንትን የለንም። ያንን ልማድ ባለመተው ያንን የአይሁድ ልማድ የጸሎት ልማድ ባለመተው ይመስለኛል ጳውሎስ ጊዜ ያገኘው ለነዚህ ሁሉ ለመጸለይና በመንጸልይበት ጊዜ ማለቱ ሁሉ ጊዜ የቆላሲያስን ቤት አሁን እነዚህን የቆላሲያስን ቤተክርስቲያን ነው የሚያነሳው። ስለ ቆሮንቶስ ቤተክርስቲያን ይጸልያል ሁሌ፣ ስለ ገላትያ ስለ ኤፌሶን ይጸልያል ሁሌ የሚያነሳው ነገር አለ እና የጸሎት ልማድን ፍሪኩዌንት የሆነ ሬጉላር የሆነን የጸሎት ሰዓትን ስለመኖር ስለሆነ ጉዳያቸው ሲሰማ አይደለም ጳውሎስ የጀመረው ጸሎት ስለነሱ ኤጳፍራ መጥቶ ስላሉበት ሁኔታ ሲነግረው አይደለም ጸሎት የጀመረው። እንጸልይላችኋለን ሁሌ ብሎ ነው የሚናገረው። በሆነ ጉዳይ ላይ የተመሰረተ አይደለም። ምን ያህል ወደ ራሳችን እየመለስን አይደል ቃሉን ማየት ያለብን አይደለም። በሆነ ጉዳይ ላይ የገቡ የሆነ ስህተት ትምህርት ላይ የገቡ ይቅርና አሁን በዚህ ጊዜ በተለያየ ሁኔታ የሚያልፉ አብያተ ክርስቲያናት በምድር ዙሪያ አሉ። በፐርሲኪዩሽን የሚያልፉ አሉ። ስለ የትኞቹ ግድ ብሎን በእግዚአብሔር ፊት እናሳስባለን? ስለ የትኞቹ ግድ ብሎን እግዚአብሔርን እንጠይቃለን? ስለ የትኞቹ እግዚአብሔርን እናመሰግናለን? ወንጌል ባልገባበት ስፍራ ወንጌል ገባ ብለን ልንሰማ እንችላለን። ግን የምር ተሰምቶን አይገርምም? ሰፋኮ ወንጌል የክርስቶስ አማኞች ይሄንን መንገድ ተከታዮች እኮ በዙ ብለን የምር ከልባችን ተሰምቶን በደስታ እግዚአብሔርን ስለ የትኞቹ አመስግነን እናውቃለን? ከራሳችን መንገድ ያለፈን አይደለንም። ይሄ የጳውሎስ ጸሎትና እግዚአብሔርን ማመስገን እዚህ ጋር የገለጠው ነገር ግን ያስተምረናል ከኛ ያለፈን ስለመሆን በማመስገንም ደረጃ ደግሞ በመለመንም ደረጃ ከኛ አልፈን እኛ በመናልፈበት ሁኔታ ሁሉ እግዚአብሔርን ጣልቃ ለማስገባት እንደምንበረከክ ወንጌላውያን አብያተ ክርስቲያናት በዓለም ዙሪያ ያሉ የሚያልፉበትን ሁኔታ በእግዚአብሔር ፊት ይዞ ስለመቀመጥ ይዞ ስለመሆን ደግሞ ስለሆኑ ነገሮች እግዚአብሔርን ስለማመስገን በጣም ያስተምረናልና አንደኛው ይሄ ነው። ሁለተኛው ደግሞ የጸሎት ልማድን አለመተውን ያደገን አለመምሰልን ክርስትና የሆኑ ነገሮችን አስጥሎናል ማለት የምንጨምራቸው ነገሮች አሉ። በጸሎቴ ልድን አይደለም፣ በጸሎቴ በተሰጠኝ ጸጋ ላይ በተሰጠኝ ህይወት ላይ ልጨምር አይደለም። ግን ይሄ ህይወት ያጸልየኛል። በዚህ ህይወት ውስጥ ስላለሁኝ በዚህ ምልልስ ውስጥ ስላለሁኝ አንዱ መገለጫዬ ጸሎት ነው። የክርስቲያን አንዱ መገለጫው ጸሎት ነው። ስለዚህ የሚጠቅሙ ልማዶችን የሚያሻግሩን ልማዶችን ወደፊት የሚያስኬዱን ልማዶችን አጥብቆ ስለመያዝ የነንተና ነው አለ ማለት። ምን ያህሎቻችንን ሌሊት ተነስተን የምንጸልየው? ምን ያህሎቻችንን የምር በስነ ስርዓት የጸሎት ጊዜ የሚባል ያለን? ራሳችንን ቆም ብለን ልንጠይቅ ይገባል። እንዳልነው ሐዋርያት ከክርስቶስ ጋር የወጡ የገቡ ናቸው። ይሄንን መንገድ ረጅም ይዘው ሊሄዱና በይሁዳ በሰማሪያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ተብለው ፈርስት ሃንድ እንትኑ የተሰጣቸው ማንዴቱ የተሰጣቸው ናቸው ሐዋርያት።
ማቆም በተገባቸው ነበር። ማቆም ቢያስፈልግ ኖሮ ማቆም በተገባቸው ነበር እነሱ። ጳውሎስ ማለት ይሄን ሁሉ አብያተ ክርስቲያናት የተከለ ከቢዚነት አንፃር እንኳን ብናየው ለነዚህ ሁሉ ለሚያልፉበት ሁኔታ ላንዱ እንደዚህ እያለ ትምርቶችን እያነሳ የሚጠቅስ የሚናገር አንዱን የሚያነጽ አንዱን የሚያስተምር ለመትከል የሚሰራ ለማነጽ የሚሰራ ይሄ ሁሉ ያውም በእስር ቤት አንዳንዶቹን ሆኖ ለመስራት የሚነሳ ይሄን ያህል ቢዚ የሆነ ሰው የጸሎት ጊዜ አለው፣ የሚጸልይበት ጊዜ አለው። እኛ የትኛው ቢዚነታችን ነው? የጸሎት ጊዜ ሊኖረን ያስፈልጋል። በዚህ በጸሎት ጊዜያችን ደግሞ ከኛ ያለፈን ልንሆን ያስፈልጋል። በዚህ ውስጥ እኔ ለራሴ ብያለሁኝ ማለት እግዚአብሔር ሆይ በዚህ ጥናት ውስጥ ቃልህ እኔን ራሴን እየቀደሰኝ ይለፍ፣ እኛን ራሳችንን እያነጻን ይለፍ ብያለሁኝ። ይሄ እየኖርኩበት ያለ ምልልስ ነው። ስለዚህ ሰዎች ይሁኑ እያልኩኝ እየተናገርኩኝ አይደለም። ራሴ ለነጻበት የምፈልገውን ራሴ ላደርገው የምፈልገውን ከኛ ጋር ሁኑ ነው እያለን ያለነው። እኛ እንዲነን እናንተ ሁኑ እያለን አይደለም መልእክት እያስተላለፈን ያለነው። አብረን እንሁን እያለን ነው ያለነውና ይሄ መሆን አለበት። ከጳውሎስ ይሄንን እንማራለን። የጸሎት ሰዎችን መሆንንና ከኛ ባለፈ ደግሞ በመድር ላይ ያሉ አብያተ ክርስቲያናትን ማሰብ፣ እግዚአብሔርን ስለሆኑ ነገሮች ማመስገን፣ እየበዙ ስላሉ ነፍሳት እውነት በየጊዜው እኮ ስንት ሰው እኮ ይጨመራል አይደል? ስለ አንዷ ነፍስ በሰማይ ታላቅ ደስታ ነው። ወደ ህይወት ስለምትጨመር ስለ አንድ ነፍስ በሰማይ ታላቅ ደስታ ይሆናል ይላል። እኛ ግን የማዛጊያ ሰዓታችን ነው። የአዳዲስ ነፍሳት ሲጠሩ ቤተክርስቲያን እንኳን ስንመለከት የመውጫ ሰዓታችን ነው አይደል? we don't give it ብዙ ሰዓት የምንሰጠው ብዙ የምንሰጠው ጊዜ አይደለም። ልክ ቃል አልቆ አዳዲስ ጌታን የምትቀበሉ ሰዎች ተብሎ ጥሪ ሲደረግ ጌታን የሚያውቀው ሰው የመውጫ ሰዓቱ ነው የሚመስለው። ግር ብሎ ህዝቡ ይወጣል። የሰማይ አምባሳደሮች ከሆነን ግን ሰማይ የሚመለከተን ከሆነ ግን ስለ አንዷ ነፍስ፣ ምክንያቱም ግሬስ ነው የእግዚአብሔር ጸጋ ነው ያንን ያደረገው። የማንም የመስበክ ችሎታ አይደለም፣ የማንም የንግግር ችሎታ አይደለም ያንን ያደረገው። ያንን ሰው ኮንቪንስ ያደረገው ወደዚህ መንገድ እንዲጨመር ያደረገው የእግዚአብሔር ጸጋ ነው። ያንን ጸጋ አብረን ሴሌብሬት ማድረግ አለብን። መላእክት ደስተኞች ናቸው፣ ሰማይ ደስተኛ ነው። እኛ ግን we don't በቃ ምንም አይመስለንም፣ ግድ የለንም። ስለዚህ አመስጋኞች መሆን ስለምትጨመር ስለ አንዲት ነፍስ፣ ከሲኦል ስለዳነች ስለ አንዲት ነፍስ ጸጋ ስለተጨመረ በቤተ ክርስቲያን ስላለ፣ ስለዚህ አመስጋኞች መሆን አለብን። እና ይሄ በጣም ከጳውሎስ ልንማረው የሚገባ እውነት ነው ብዬ አስባለሁኝ። በጣም ሄርሚዬ ስራ በዛብኝ ብንል ከሐዋርያው ጳውሎስ በላይ ስራ አይበዛብንም። ባካችሁ ተውኝ እኔ ለራሴ ያለሁበትም ሁኔታ አልተመቸኝም ብንል ከሱም በላይ ያልተመቸ ሁኔታ ውስጥ ልንሆን አንችልም። እስር ቤት ውስጥ ሆኖ በነጻነት ላሉ ሰዎች ነው የሚጸልየው። እስር ቤት ውስጥ ሆኖ በነጻነት ቤታቸው የሞቀ ቤታቸው ውስጥ ለሚኖሩ ሰዎች ነው በጌታ ደስ ይበላችሁ እያለ የሚያጽናና ደብዳቤ የሚጽፈውና እውነት ይህንን መጽሐፍ ስናጠና እንዳልሽው ራሳችንን የምናይበት የምናቀርባቸው ኤክስኪዩዞች ሁሉ ይመጥናሉ ወይ? እውነት ሐዋርያቱ ቢሆን ያቀርቡት ነበር ወይ? አባቶቻችን እናቶቻችን ይቅር የሐዋርያቱ ዘመን በእኛ አገር ራሱ ታሪክ ያሉ አባቶቻችንና እናቶቻችን ቢሆኑ የሚያቀርቡት ምክንያት ነው ወይ? ከኛ ባነሰ ቢዝነት ውስጥ ነበር ወይ ለትውልድ የጸለዩትና እኛ ሁሉ ለመዳናችን እኮ ዘር የዘሩት እነሱ ናቸው። ከኛ በተሻለ ምቾት ውስጥ ሆነው ነው ወይ ለትውልድ የጸለዩት ብለን ስናስብ አይደለም። መቼ ተመችቷቸው ስደቱስ መች አባርቶላቸው አይደል? እኛ እኮ አትሊስት አሁን በመንግስት መብታችን ተከብሮ የተቀመጥንበት ጊዜ ላይ ነው ያለነው። ግን ምንም ባልተመቻቸ ሁኔታ በብዙ ስደት ውስጥ ለትውልድ ጸልየው ትውልድ ይነሳ፣ ወጣቶች ይምጡ፣ አገልጋዮች ይነሱ ብለው ዛሬ የሚታየውን ፍሬ ያጨዱ እናቶችና አባቶች አሉንና
ከምክንያቶቻችን ፈቀቅ እንድንል እግዚአብሔር ይርዳን። እንዳልሽው ማናችንም ከዚህ በደል የነጻን አይደለንም። መሆን በሚገባን ልክ ማናችንም ሆነናል ብዬ አላስብምና እንዳልሽው ነው። በቃ አብረን እንደግ፣ አብረን እንንጻ። ይሄ ቃል አብሮ ያንጻን፣ አብሮ ይጠበን። ወደ ቃሉ መለኪያ፣ ወደ ቃሉ ስታንዳርድ አብረን ጉዞ እንጀምር፣ አብረን መድረስ ይሁንልን ነው እኔ የምመለውና የሚገርም ነው እንዳልሽው እዚህ ጋር በቆላስይስ ስለሚኖሩ በክርስቶስ ለሆኑ ቅዱሳን ታማኝ ወንድሞች ከእግዚአብሔር ከአባታችን ጸጋና ሰላም ለእናንተ ይሁን ብሎ ስለእናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን ይላልና አንድ ሰው ምን አለ? የጳውሎስ ጸሎት አለ ዶክትሪናል ጸሎት ነው፣ እንደገና ደግሞ ፕሬየርፉል ዶክትሪን ነው የሚያስተምረው አለ። ጸሎቱ ውስጥ አሁን አንቺ ያየሻቸውን ሁለት ትልልቅ ኳሊቲዎች አየን አይደለ? በማይመች ሁኔታ ውስጥና በተጣበበ ጊዜም ቢሆን አልፎ ስለሌሎች መጸለይ፣ ልማድን አለማቋረጥ፣ አደኩኝ ብሎ ልማድን አለማቋረጥ፣ የሚጠቅሙ ነገሮችን ይዞ መጓዝ የሚገርም ነገር አሳየሽን። ከዛ ባለፈ ግን በቃ የሚገርም ቃል ነው እዚህ ጋር የተናገረው ቃል የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን ይላል። እኔ ደግሞ ያየሁት እዚህ ጋር የጌታችን የኢየሱስ ክርስቶስ አባት የሚለው ነው በጣም ያስደነቀኝ። እግዚአብሔር እንግዲህ የጌታ የኢየሱስ ክርስቶስ አባት ነው፣ የአማኞችም አባት ነው። እና ግን ካየሽው ሐዋርያው ጳውሎስ ለይቶ ያቀርበዋል ሁሉ ጊዜ ነገሩ። ሐዋርያው ጳውሎስ ብቻ ሳይሆን ራሱ ጌታ ኢየሱስ ክርስቶስም እግዚአብሔር ለሱ ያለውን አባትነትና እግዚአብሔር ለአማኞች ያለውን አባትነት አንድ ላይ ቀላቅሎ አባታችን ብሎ አቅርቦ አያውቅም። ደቀ መዛሙርቱ ጸሎት አስተምረን ሲሉት ነው አይደል? አባታችን ሆይ ብላችሁ እንደዚህ ጸልዩ ብሎ እነሱ አባታችን ሆይ ብለው እንዲጸልዩ አስተማራቸው እንጂ እሱ አባታችን ብሎ ታያቀም እግዚአብሔርን። ምክንያቱም እሱ ዩኒክ ልጅ ነው፣ ዩኒክ ነው፣ መለኮታዊ ልጅ ነው። የሱ ልጅነት በመለኮት ውስጥ ያለው ዩኒክ ስፍራ ነው። ይሄንን የምናገረው ለምንድን ነው? ከህይወት ባለፈ ትምህርታችንንም እያስተካከለን እንድንሄድ። የኢየሱስ ልጅነትና የኛ ልጅነት ተመሳሳይ ነገሮች አይደሉም። ኢየሱስ የእግዚአብሔር ልጅ ነው ስንል ራሱ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ካስታወስን መግደላዊት ማርያምን ሲያገኛት ምንድነው ያላት? ወደ አባቴና ወደ አባታችሁ እሄዳለሁ ነው ያለው። አንድ አይነት ቢሆን ኖሮ ልጅነታችን ወደ አባታችን ልሄድ ነው ይላት ነበረ። ግን የኢየሱስ ልጅነት ይለያል። እሱ ዩኒክ ነው፣ እሱ ልዩ ነው። የቆላስይስ መጽሐፍም ዋና ዓላማው ኢየሱስ ይልቃል፣ ኢየሱስ ይለያል፣ ኢየሱስ ዩኒክ ነው አይደለ? እኛን ራሱ ልጆች ያደረገን ይሄ ልዩ የሆነ የኢየሱስ ልጅነት ነው። እግዚአብሔር ይሄንን አንድያ ዘላለማዊ ልጁን ልኮ ነው እኛን ልጆች ያደረገን። የገዛ ልጁ የሚለው መጽሐፍ ቅዱስ በተደጋጋሚ ኢየሱስ ክርስቶስን ነው። መለኮታዊ ዘላለማዊ አንድያ ልጅ ኢየሱስ ክርስቶስ ነው። እኛ ሁላችንም ልጆች ነን። እኛ ሁላችን ልጆች ሆነን መጨመራችን የኢየሱስን አንድያ ልጅነት አላስቀረውም። አሁንም በመለኮታዊ ማንነቱ ኢየሱስ አንድያ የእግዚአብሔር ልጅ ነው። ነገር ግን ከሙታን መካከል ተለይቶ በተነሳው እኛን ለማዳን በጨመረው ባከለው ሰውነቱ ግን የኛ ታላቅ ወንድማችን ነው፣ በኩራችን ነው። እኛም የእግዚአብሔር ልጆች ሆነናል እንላለን። እኛ የእግዚአብሔር ልጆች የሆንበት መንገድና ኢየሱስ የእግዚአብሔር ልጅ የሆነበት መንገድ ግን ፈጽሞ የተለያየ መሆኑን ልናውቅ ያስፈልጋል። አንድ የቤተ ክርስቲያን አባት በጣም በሚገርም ሁኔታ ያስቀምጡታል የኢየሱስን ልጅነት። አባቱ ያልቀደመው ልጅ ይላሉ። እኛ አሁን ስናስብ አባት ያልቀደመው ልጅ አናውቅም። ከዚህ በፊት ምን ብለናል? የማነጻጸር መርህን ስንመለከት የእግዚአብሔርን ነገር መንፈሳዊውን ነገር በፍጥረታዊ ነገር ሙሉ ለሙሉ መመሰል አንችልም፣ ማነጻጸር አንችልም ብለናል። የኢየሱስ ክርስቶስን ልጅነት በምድር ላይ ባለ በተፈጥሯዊ ልጅነት ከመሰል ነው ሙሉ አይሆንልንም። ምክንያቱም እኛ በምድር ላይ አባቱ ያልቀደመው ልጅ አናውቅም። ይሄ ቤተክርስቲያን አባት ግን ምን አለ? የኢየሱስ ክርስቶስ ልጅነት አባቱ ያልቀደመው ልጅነት ነው። ምክንያቱም ልጅ ቢሆንም እሱ ያልነበረበት ጊዜ አልነበረም። አባቱ ኖሮ እሱ ያልነበረበት ጊዜ አልነበረም። እሱ ለዘላለም የባህሪ ልጅ ሆኖ ይኖራል። በስላሴ ውስጥ ልጅነት መለኮታዊ ባህሪው ነው። የሱ ልጅነት በስላሴ ውስጥ ያለው ልጅነት መለኮታዊ ልጅነቱ የሚባዛ ልጅነትም አይደለም። እኛ የእግዚአብሔር ልጆች ስለሆንን ብዙ ወልድ አልኖረም። አሁንም
አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያለን። አምላክነት ውስጥ አይደለም የገባ ነው እና ይሄ የኢየሱስ ክርስቶስን ልጅነትና የኛን ልጅነት ጥርት አድርገን ማወቅ ከቅዠትም ይጠብቀናል። ህይወታችንንም ትምህርታችንንም እያስተካከልን አስተሳሰባችንንም እያስተካከልን እንድንሄድ እግዚአብሔር ይርዳን። ይህንን መጽሐፍ ስናጠና ኢየሱስ ክርስቶስ ይልቃል፣ ኢየሱስ ክርስቶስ ይበልጣል፣ ኢየሱስ ክርስቶስ የመለኮት ሙላት ነው፣ ኢየሱስ ክርስቶስ ይበቃል እያልን ኢየሱስን እያላቅን ነው የምንሄደው። አሁን በዚህ ዘመን ደግሞ የኢየሱስ ክርስቶስን በቂነት፣ የኢየሱስ ክርስቶስን አምላክነት፣ የኢየሱስ ክርስቶስን ታላቅነት የሚገዳደሩ እንደ ድሮ በጣዖት ምስል የተቀረጹ ቅርጻ ቅርጾች አማልክቶች አይደሉም ያሉት፣ ሰውነት ነው አሁን ኢየሱስን እየተጋፋ ያለው። ሂዩማኒቲ ሰው ነው አሁን ኢየሱስን እየተጋፋው ያለው። ከኢየሱስ ጋር ትከሻ ለትከሻ እየተጋፋ ኢየሱስን ወደ መሆን እየሄደ ያለው ሰውነት ነው። ስለዚህ ሰውነት ኃይል ይባል ይገባዋል። አምላክ በባህሪው አምላክ ነው፣ ሰው በባህሪው ሰው ነው፣ እንስሳ በባህሪው እንስሳ ነው። በጣም ስላሰለጠን ነው፣ ስላለበስ ነው፣ ስላስተካከል ነው እንስሳ ሰው አይሆንም። ሁሉ ነገር ባህሪ ያለው፣ ባህሪ አይለወጥም። በነገራችን ላይ አሁን ብዙ ጊዜ የባህሪ ለውጥ እንላለን አይደለ? ባህሪ የሚለወጥ ነገር አይደለም። ለምዶብን ነው የባህሪ ለውጥ የምንለው። የጸባይ ለውጥ ማለት ፈልገን ነው። ጸባይ ነው ሰው የሚለውጠው። ልምምዱን ይለውጣል፣ ጸባዩን ይለውጣል እንጂ ባህሪውን አይለውጥም። ሰው በባህሪው ሰው ነው፣ በቃ አይለወጥም። አምላክም በባህሪው አምላክ ነው። ኢየሱስ ክርስቶስ ሰው ሲሆን እንኳን አምላክነቱ ተለውጦ አይደለም፣ በአምላክነቱ ላይ ሰውነትን ጨምሮ ነው። ስለዚህ ኢየሱስ በባህሪው አምላክ መሆኑን መዘንጋት የለብንም። ምን ታላቅ ወንድማችን ቢሆን፣ ምን እኛን ለማዳን ሰውነትን ቢቀበል፣ ባለፈው ጊዜ ሄርሚ በጣም በሚገርም ሁኔታ አስቀምጠሻል። ይህንን የኛን ስጋ፣ ይህንን የተዋረደውን የኛን ስጋ ለመልበስ ፈቅዶ እኔና እናንተን ለማዳን፣ እኛን ለማዳን ከሰውም የባሪያን መልክ ይዞ አይደለም የሚለው ፊልጵስዩስ 2 የባሪያን መልክ ይዞ ዝቅ ብሎ ወርዶ መጥቶ ሰው ቢሆንም ሰውነትን አከለ እንጂ አምላክነት የሚለወጥ ነገር አይደለም። አምላክነት ካባ አይደለም፣ አንድ የሚወልቅ አንድ የሚቀመጥ። አምላክነት ዘላለማዊ ባህሪ ነው። ኢየሱስ ክርስቶስ ለዘላለም አምላክ ነው፣ ጌታ ነው። እኛ ደግሞ ለዘላለም ሰዎች ነን። የሞትን የጠፋን ሰዎች ነበርን፣ አሁን ደግሞ የዳንን የእግዚአብሔር ልጆች ሰዎች እንደሆነን እንቀጥላለን እንጂ በምንም አይነት ወደ አማልክትነት እኛን ፕሮሞት ሊያደርገን ኢየሱስ ክርስቶስ አልመጣም። እና የጌታችን የኢየሱስ ክርስቶስ አባት፣ የጌታችን የኢየሱስ ክርስቶስ አባት ብሎ ለይቶ የሚያስቀምጠው ሐዋርያው ጳውሎስ ለዛ ነው ከእግዚአብሔር ከአባታችን ይላል እኮ ሲናገር፣ ከእግዚአብሔር ከአባታችን ይላል ሰላምታ ሲሰጥ። ከዛ ግን መልሶ የጌታችን የኢየሱስ ክርስቶስ አባት ይላል ደግሞና ይሄንን ለይተን ማወቅ ለህይወታችንም ለትምህርታችንም በጣም የሚጠቅመን ነገር ስለሆነ እሱን ልጨምር ብዬ ነው። እኔ ቅድም ሄርሚዬ በተናገረችው ላይ ትንሽ ለመጨመር ስለ ጸሎት ሐዋርያው ጳውሎስ ስለ ጸሎት ያለው ትርጉም ምንድነው የሚለውን ነገር ሳይ ጸሎቱ እንደሚመለስ ያውቃል። በቃ የማይመለስ ጸሎት የለም። ጸሎት ሁሉ ይመለሳል። በቃ እግዚአብሔር አለ በዙፋኑ። አሁን ቅድም ቲጂ ያለች ነበር፣ አሁን እኛ እንደዚህ በነጻነት ተቀምጠን እግዚአብሔርን ቃል ዲስከስ ምናደርገው በፈለግን ሰዓት ወጥተን ቤተክርስቲያን ምን ሄደው አባቶቻችን በጸለዩት ጸሎት ነው። መች እንደሚመለስ እንኳን አናውቀው፣ ግን ጸሎት ይመለሳል። የማይመለስ ጸሎት የለም። እግዚአብሔርም የጳውሎስን ጸሎት ጳውሎስ በቃ ይሄን ያውቃል። ጊዜ የእግዚአብሔር ጉዳይ ነው። ታይም ኢዝ ጋድስ ቢዝነስ በቃ። ግን ደግሞ ጸሎቱ ግን እንደሚሰማና መልስ እንደሚያገኝም ያውቃል። ስለዚህ እኛም ስንጸልይ ምናልባት ላይ መስለን ሩቅ ሊሆን ይችላል፣ ግን ላይ በቃ የማይመለስ ጸሎት የለም። ምን አመጣለሁ ብለን እናስብ እንችላለን። አሁን እዚህ ቁጭ ብለን ቻይና ስላሉ ቅዱሳን ብንጸልይ ምን እንደሆነ ውጤቱ ላይገባን ይችላል፣ ግን እምነት ይጠይቃል እንዳልሽው። እውነት ነው። በባል ቀን በለቀቅነው ቪዲዮ ላይ አንድ ስቶሪ ቲጂ ተናገረችዋለ። ዊሊያም ቴንደርሊን የሚባለው ሰውዬ እየሞተ ነው የጸለየው፣ ግን እግዚአብሔር ጸሎቱን ሰምቶታል። በቃ ኪንግ ጄምስ የእንግሊዝ ንጉስ ጌታን አገኘ፣ መጽሐፍ ቅዱስ በእንግሊዘኛ መተርጎም ቻለ።
ሩቅ አይደለም። በቃ እግዚአብሔር አለ። ጊዜውን መች ጸሎታችን ይመለሳል የሚለውን ለእግዚአብሔር እንተውና እኛ የራሳችንን ፓርት እናድርግ፣ እንጸልይ ሚለውን ለመጨመር ነው። ያ ጸሎት ዘር ነው አይደል? ማለት መቼ እንደሚበቅል የት ቦታ እንደሚበቅልም ማናቀው ዘር ነው። እንደ እግዚአብሔር ፈቃድ ይሆነን ልመና እናስታውቅ እንጂ ቲጂ ባለፈው እንዳልሽው ስንጣራ እኛ እንኳን ለሆነ ነገር ነው የምንጣራው። እግዚአብሔር ጸልዩ ኑ ወደኔ ሲል ጸሎትን ሲያስተምር ኢየሱስ እንደ ፈቃዱ የሆነን ልመና ካቀረብን ኢግኖር የሚያደርግ አምላክ አይደለም ያለን። ዲፍረንሱ ምንድነው? የኛ ዓለምና የእግዚአብሔር ዓለም አንድ አይደለም። የኛ ጊዜና የእግዚአብሔር ጊዜ አንድ አይደለም። እግዚአብሔር እኮ በሉዓላዊነቱ የትኛውንም ነገር ያለማንም ጥያቄ ያለማንም ምላሽ መስራት ይችላል። እኛን ደጋፊዎች አይደለም ያደረገን፣ በፈቃዱ ወዶ ግን አብሮ ሰራተኛ ነው ያደረገን። የኛን አብሮ መሆን የኛን ልመና ማለት እግዚአብሔር አብረነው ሰራን በሚል ትንሽ በቃ የሚሰማንን ደስታ እግዚአብሔር ይፈልገዋል። አይገርምም? ከኔ ጋር እግዚአብሔር አለ፣ ከኔ ጋር እግዚአብሔር ቆሟል፣ ከኔ ጋር እግዚአብሔር ይሰራል የሚለውን ያንን እምነት እግዚአብሔር ይፈልገዋል በውስጣችን እንዲፈጠር። ብቻውን መስራት ሳይችል ቀርቶ አይደለም፣ እየቻለ ነው። እና እንዳልኩት ዓለማችን ይለያያል። የእግዚአብሔር ዓለም አለ፣ የኛ ዓለም አለ። የእግዚአብሔር ጊዜ አለ፣ የኛ ጊዜ አለ። በዚሁ አንድ ፈገግ እናስብልና አንድ ሰው እግዚአብሔርን መጀመሪያ ጠየቀ። እግዚአብሔር ሆይ አለ ባንተ ዘንድ አንድ ቀን ስንት ነው? 1000 ዓመት። 1000 ዓመት እንዴት ነው? እንደ አንድ ቀን ነው። ኦኬ ሚሊዮን ገንዘብ አሁን ላንተ ምንድን ነው? እንደ አንድ ዳይም ነው አለው። ሚሊዮንም እንደ አንድ ዳይም ነው፣ 1000 ቀንም ደግሞ እንደ አንድ ቀን ነው ብሎ መጀመሪያም ሰውየው እንትኑን ለማስተካከል ነው፣ ለጥያቄው ፖዚሽኑን ለማስተካከል ነው። ከዛ እሺ ልጸልይ ያለና እግዚአብሔር ሆይ እባክህ አንድ ዳይም ስጠኛል። 1 ሚሊዮን። ከዛ እግዚአብሔር እሺ አንድ ቀን ጠብቀኛል እና 1000 ዓመት ጠብቀኝ እንደማለት ነው ማለት ነውና የኛ ዓለምና የሱ ዓለም አይገናኝም። እሱ ዘላለም ውስጥ ነው ያለው፣ በጊዜ ውስጥ አይደለም ተወስኖ ያለው። ግን የምንጠይቀው ጥያቄ የለመነው ልመና እንደ እግዚአብሔር ፈቃድ በፊቱ ያስቀመጥነው ልመና መቼ እንዴት እንደሚመለስ አናውቅም። ግን ደግሞ ይመለሳል። ግን ደግሞ ዘር ነው፣ ያድጋል። ዘር ከተዘራ ደግሞ ያድጋልና እግዚአብሔር ይሄንን አስተምሮን ይሄንን በዚህ ልብ መጸለይን ማናቆም ሰዎች እንድንሆን እግዚአብሔር ይርዳን። አንድ ነገር መጨመር የምፈልገው ነገር ምንድነው? ቁጥር 2 ላይ ረቁ ባነሳችሁ ክፍል ላይ በቆላሲያስ ለሚኖሩ በክርስቶስ ለሆኑ ቅዱሳንና ታማኝ ወንድሞች የሚለውን ፓርት ሳይ ወንድሞች የሚለው ፓርት ነካኝ። አንድ ፋሚሊ ውስጥ መጠራታችን ርቀት አለ፣ ፊዚካሊ ሩቆች ናቸው። ጳውሎስ እነዚህን ሰዎች አይቷቸው አያውቅም። በመግቢያ እንደተነጋገር ነው አላገለገላቸው፣ ቤተክርስቲያኒቷን አልተከለም። ግን ደግሞ ወንድሞች ናቸው። አይገርምም? የቦታ ርቀት አላቸው በመካከላቸው፣ ግን ያመኑት እምነት የተከተሉት እውነት አንድ ፋሚሊ ውስጥ ነው የከተታቸው። ስለዚህ ለወንድሞች ለፋሚሊ ሜምበር ለመጸለይ እንትን አይልም አይደል? አይከብድም። ለሩቅ ሰው መጸለይ ነው የሚከብደው። ስለዚህ ሜንታሊቲያችን መመለስ ያለበት እንዴት ነው? ሩቅ ላለው ቻይና ላለው በጌታ ለሆነው ክርስቲያን ለመጸለይና በእግዚአብሔር ፊት ለማሳሰብ የሚያነሳሳን ሁላችን ወደዚህ መንገድ ወደ ክርስቶስ እውነት ስንመጣ ወደዚህ መንገድ ስንቀላቀል አንድ ፋሚሊ ነው የሆነው። ወንድምና እህቶች ነው የሆነው። ወደ አንድ ቤተሰብነት ነው የተጨመርነውና ይሄ አንዳችን ለአንዳችን ለመቆም አንዳችን ለአንዳችን በእግዚአብሔር ፊት ለማሳሰብ
ክብደት እንዳይኖረው ያደርገናል። አንድ ፋሚሊ ሜምበር መሆናችን ማለት ነው። ወደ ተመልካቾቻችን ዛሬ እንግዲህ ቆላስይስ ምዕራፍ 1 ከቁጥር 1 እስከ 3 ድረስ ያለውን ነው አብረን ያየነው። በሚቀጥለው ሳምንት ከቁጥር 4 ጀምሮ ያለውን ይዘን ሲሆን እንገናኛለን። አብረን ከናንተ ጋር እናጠናለን። ከቁጥር 1 እስከ 3 ድረስ ባየነው ውስጥ እንግዲህ ብዙ ነገሮችን ተመልክተናል። ህይወታችንን፣ ትምህርታችንን፣ አካሄዳችንን፣ ጸሎታችንን፣ አመለካከታችንን ሁሉ የምንፈትሽበት መሳሪያ እንደሆነ የእግዚአብሔር ቃል እንዴት የተሳለ እንደሆነ የተመለከትንበት ነው። ባጠናነው ክፍል ራሳችንን እያየን ለሚቀጥለው ክፍል ደግሞ እየተዘጋጀን ሳምንቱን እንድንቆይ እናበረታታችኋለን። ለዛሬ እዚህ ላይ እናበቃለን። ጸጋ ይብዛላችሁ። እነዚህ የኔ ልጆች ናቸው፣ የእናንተን ደግሞ ኑና ውሰዱ። እነዚህን ሀገር ተረካቢዎች ባሉበት ስፍራ በወር 1000 ብር ብቻ በመስጠት ከእግዚአብሔር ጋር ለትልቅ ቁም ነገር ማብቃት ይቻላል። የችግሩን ጥልቀት ስሰማ ልቤ ቢደማም ጥቂት ደጋጎች ደርሰውላቸው አድገው ተምረው ለቁም ነገር በቅተው ደግሞ እነሱም በተራቸው የዛሬ 20 ዓመት እነሱ ያልፉበት በነበረው ጎዳና ዛሬ ያለፉ ላሉ ልጆች ደርሰውላቸው እነሱን ለመደገፍ ጎንበስ ቀና ሲሉ ሳያቸው ልቤ በጣም ትልቅ ተስፋን ሰነቀ። እነዚህ ህፃናት ዛሬ ካገኘናቸው፣ ከደረስንላቸው፣ ካቀፍናቸው፣ አለሁላችሁ ካልናቸው የሀገር ኩራት፣ የወገን አለኝታ ነው የሚሆነው። ነገር ግን ዛሬ አይተን እንዳላየ ብናልፋቸው፣ ብንጨክንባቸው ያልተዘራ ፍቅር አይበቅልምና ነገ የሀገር ስጋት፣ የወገን ጠላት እንዳይሆኑ ሰጋል። ላለፉት 23 ዓመታት ብሔር፣ ቀለም፣ ጾታ፣ ሃይማኖት ሳይለይ በተለያየ ስፍራ የወደቁ ወገኖቻችንን በማንሳት በማስተማር ለቁም ነገር እያበቃ ያለው የፋኖስ የበጎ አድራጎት ድርጅት የበጎ ፈቃድ አምባሳደር በመሆኔ ደስታ ይሰማኛል። ኑ ተባብረን ወገኖቻችንን እናግዝ፣ አለኝታ እንሆናቸው። ነገ ደግሞ እነሱ የሀገር ኩራት ይሆናሉ። በወር 1000 ብር ብቻ አንድን ልጅ ለቁም ነገር ማብቃት ይችላል።